ሰላም የስደት ፖድካስት ተመልካቾቻችን እንደምን ቆያችሁን? አቢ ነኝ ከባልደረባ ኤልያስ ጋር የምናቀርብላችሁ ሳምንታዊ ፕሮግራም አሁን ይጀምራል። ከካሜራ በስተጀርባ ኑሬ ዳይሬክተራችን ኑሬ አብሮን አለ። እናንተም እንግዲህ ሀሳብ አስተያየቶቻችሁን በመስጠት አብራችሁን ቆዩ። ይህ ስደት ፖድካስት ይላል። እንግዲህ ዛሬ እንግዳችን ናትናኤል ይባላል። የዛሬ 3 ዓመት አካባቢ ሳገኘው በካታር ፋውንዴሽን ኖርዝ ዌስተርን ዩኒቨርሲቲ በስኮላር መጥቶ እዛ ዩኒቨርሲቲ ተማሪ ነበረ። አሁን ላይ ተመርቆ እዚሁ እየሰራ ነው ያለው። በጣም ደስ የሚል ነገር ነው። ያንተ ደግሞ እዚህ መጥቶ ተመርቆ ስራ መያዝ ወጣቱን ያበረታታል። በስኮላር መምጣት የሚፈልጉ ሰዎችም ካሉ እንዴት እንደ መምጣት ያለባቸው መንገድ በደንብ ስለ ላይፍ ሁሉ ነገር እናወራለን። ስደት ፖድካስትን እና እኛን አክብረ ስለመጣ በጣም እናመሰግናለን። አመሰግናለሁ። እንግዲህ ከወደ ሀገር እንጀምር። እሺ ከሶርሱ ስንጀምር እሺ ናትናኤል እባላለሁኝ። ከአዲስ አበባ ነበረ ተወልጄ ያደግኩት። ያው አዲስ አበባ ውስጥ ዞሬ ነው የኖርኩት። 4-5 ቦታዎች ማለት ይቻላል። እና በልጅነት ምን አይነት ልጅ ነበር? አስቸጋሪ ልጅነት? በጣም ለነገሩ በጣም ጥሩ ነበረ። የሚገርም ነገር እየነገርኩት ነበርና ቅድም ገና ከመወለዴ በፊት ጥሩ ነበረ፣ ግን አባቴ ራሱ ወንድ አይፈልግም ነበር ይባላል። የመጀመሪያ ልጅ ነው? የመጀመሪያ ልጅ ነው። ኦኬ። እና ያው ቀጠለ ሴት ነበር የያዘ የነበረው። ግን መጀመሪያ ከመወለዴ በፊት የሚገርም ነገር ሴት እንደሆነ በጣም በእርግጠኝነት ነበር የሚያስበው። እናቴ ደግሞ ደበቀችበት እና ሴት ነው ብላ ትነግረው ነበረ። ከተወለድኩኝ በኋላ ራሱ እኔን ካየኝ በኋላ ይጫለ። ግን ወዲያው ትንሽ ታመምኩኝና ከዛ ተመለሰ። ከዛ ጊዜ ጀምሮ በቃ ልክ እንደ እንቁ ነበር የሚያዩ ቤተሰቦች ማለት ነው። ያው ከቤተሰብ አባትና እናት አሉ፣ ግን ከትልቅ ቤተሰብ ጋር ነበር የምንኖረው። አያቶች አሉ፣ አክስቶች አሉ፣ የአክስት ልጆች አሉ። አንድ ቤት ነው ነበር የምንኖረው። 4 ኪሎ ውስጥ ነበርና እስከ 9 ዓመት ድረስ የነበርኩት እና 10 ምናምን ሆነ 16-17 ሆነን በአንድ ቤት ውስጥ ኢምፓየር ማለት ነው። በቃ ልክ እንደዛ ነው። ደመቅ ያለ ቦታ ነው የሚሆነው። ቤቱ ከኔ ከመወለዴ በፊት ልክ እንደ ሬስቶራንት ነገር ነበረ እና ያው አያቴ ትታወቅ ነበረ። በዛ ሰዎችም ይመጣሉ። ያው 4 ኪሎ ውስጥ ያለ ህይወት እንደምታስበው ነገር ነው እና እዛ ውስጥ ነበረ ያደግኩት ማለት ነው። እዛ ውስጥ ያደግኩኝም ያው ከቦታ ወደ ቦታ በአባቴ ስራ ምክንያት በእናቴ ስራ ምክንያት እንቀያየር ነበረ እና ከዛ ወደ ቤተል ሄድን፣ ወደ ቺቺኒያ ሄድን፣ ወደ ቡልቡላ ሄድን። ስም ብሎ ህይወትም እንደዛ ይቀጥላል። አዲስ ሰዎች ታገኛለህ፣ አዲስ ኤንቫይሮንመንት ውስጥ ትኖራለህ፣ አዲስ ኮሚኒቲ ትፈጥራለህ ማለት ነው። ግን ያው ዋናው በህይወቴ ውስጥ መሰረታዊ የሆነው ጊዜ የመጀመሪያው 9 ዓመት እዛ ውስጥ ስትኖር 10 ምናምን አስበው አንድ ቤት ውስጥ አንድ አልጋ ላይ ምናምን ያው በትሪ ተሻምተህ እየተበላ ያለ ህይወት እሱ ነው መሰረታዊ ነገር ብዬ ማስበው የነበረው ማለት ነው። የሚገርም ነው። እኔም ታውቃለህ ወደ ራሴ ልምጣና ሴት ልጅ ነበር እንዲኖረው የምፈልገው። ባለቤቴ ደግሞ ወንድ ነበር የምትፈልገው። እንደዛ እኮ ነው የምትፈልገው ነገር አይገኝም። ግን እኔ ሴት ነው የወለድኩት። የልቤን ነው። እዛ እንደውም ነገሯትና ያው እዚህ ጾታ ማወቅ ባትፈልግም ዶክተሮቹ እሺ ወይ ሂ ምናምን እያሉ ስለሚያወሩ በስተት ይነግረዋል። ከዛ ወንድ ነው እኮ አሉ ምናምን አለችኝ። እኔ እንደውም እንደምናደድ ምናምን አልኩኝ። ከዛ ስቃ ሴት ነች ስትለኝ በጣም ደስ ያለኝ። የመጀመሪያ ሴት ስትሆን አሪፍ ይመስለኛል። አባቴ ሊሰማ ይቀናል። እንደዚህ በወሊድ አልትራሳውንድ ልናይ ምናምን። እኔም እንግዲህ 3 ልጆች አሉ ቅድም እንደነገርኩና በብዛት አጋጣሚ ሆነው ከኤላ ጋር የምንደዋወላለን። የመጀመሪያው እኔ አሁን በብዛት ኢቭን ስሟን ምን እንደምለው ራሱ እንትን ብዬ ነው እርግጠኛ ሆነ ተዘጋጅተ ማለት ነው። ማለትም ሴት ልጅ ብትኖረኝ በቃ ኑሐሚን እላታለሁ። የሆነ ሰዓት መሰል የሆነ ቴክፈን የሚባል ካምፓኒ አለ እዚያ እዛ ሰራ ነበር እና ሌበሮቹን እጥልና እዛው መኪና ውስጥ ተኝቼ ነው እንትን ብለው እና የሆነ ሰዓት ላይ አለ አይደል የሆነ እንትን የምትልበት ሰዓት አለ። በቃ ዝም ብለህ ወይ ባይብል የምታነብበት ምናምን ሰዓት እና የመጽሐፈ ሩት የሚባል አለ የሩት እና የኑሐሚን ታሪክ እና እያነበብኩት በጣም ይመስጣል። ሴት ልጅ ነው የምወልደው፣ ሴት በቃ ኑሐሚን ነው የምላት የመጀመሪያዋ። ምክንያቱም እዛ ላይ ያለው ታሪክ ስደት ላይ ላለ ሰው በደንብ ይሄዳል፣ ማች ያደርጋል እና የራሴን እንትን አየሁበት። ገብቷል አሁን ያሳለፍኩትን ነገር ማለት ነው። ስለዚህ ሴት ልጅ ብትሆን ኑሐሚን እላታለሁ። ቀጣይ ወንድም ቢሆን ችግር የለውም ነው የምለው። ባለቤቴና እኔ እንደዛ ነው የምናደርገው እና የመጀመሪያዋ ኑሐሚን አልኳት። ሁለተኛዋ
ወንድ ነው ብላ ነበር አንደኛው አልትራሳውንድ ላይ ነገረችን። ማለትም ደህና ነው ጥሩ ላይ ነው ያለው ምናምን አለች። ወንድ ነው ስንላት አዎ። ከዛ ምን ብትሆን ጥሩ ነው ሴት ሆነ። ስለዚህ ሴት ከሆነች ደግሞ የመጀመሪያ ኑሐሚን ከተባለች ሁለተኛዋ የግድ ሩት ነው ማለት ያለብን ታሪኩ እንዲገጥም ማለት ነው። ከዛ በዛ ሩት አልኳት። ከዛ ሶስተኛውማ ወንድ መሆን አለበት ብዬ ገግሜ በመጨረሻ ወንድ አገኘ። በጣም ምን ፈልገው ምናምን ነውና አሁን ግን ያው ሪታየር አድርጌያለሁ። ጨረሱ በበቃኝ እንጨርሻለሁ። አንዳንዴ ይገጥማል። በጣም ትልቅ ቤተሰቦች ነበር የነበራቸው። አባቴም እናቴ 11 እህትና ወንድሞች አሏት። አባቴ 7 እና አብዛኞቹ ግን እህቶች ናቸው። እና ደግሞ ሁለቱም በአያታቸው ነው ያደጉት፣ ሁለቱም ማለት ነው። እና ትልቅ የሴቶች ተጽዕኖ ነበር እኛ ውስጥ ነበር። በዛ ነበር ሴቶች የሚፈልጉት ማለት ነው። እሱ ያው የሚያውቁትም እሱ ስለነበረ እና ከተወለድኩኝ በኋላ ልክ እንዳልኩት ትንሽ ችግር ነበርና በቃ እንደዚህ ስለዋለ እግዚአብሔር እንደዚህ ስለጽናል። ግን አልተማረም። የሚቀጥለው ልጅም ሲመጣ ሴት ይሆናል፣ የሚቀጥለው ልጅም ሲመጣ ሴት ይሆናል። ወንድ ሆነበት በጣም ያሳዝናል። ከዛ አስቆመ እንደዛ ነው እና እንደዛ ነው። የመጀመሪያው ጊዜዎች እንደዛ ነበሩ እና ያው እንደዛ ቅርበት ቢኖርም ያው የቤት ልጅ ነበርኩ ሳደግ መጀመሪያ እዛ ኪሎ ውስጥ እና አብዛኛውን ጊዜ ወደ ትምህርት አብዛኛውን ጊዜ ወደ ጥሩ ውጤት ምናምን ነበር ፎከስ የነበረው ማለት ነው። ያው እያደግኩ ስመጣ ነው ትንሽ የተከፈተ የመጡት። ግን አብዛኛውን ጊዜ በእኔ ያሉ ሰዎችም እንደዚህ ነው እየሆነ ያለው። ወላጆች እንደዚህ ነው የሚያስቡት። መጀመሪያ ትምህርት፣ ከዛ በኋላ የሚቀጥሉት ነገሮች ከዛ እንደዛ ሆነ ይቀጥላል። እንዲሁ ግን በተለምዶ ማለት ነው አሁን ከባህሪው ጋር ዝም ብለህ ካራክተሩን ስታየው ከ4 ኪሎ ልጅ ወይ አሁን የኖረበት 4 ኪሎ ቺቺኒያ ቤቴል ምናምን አይደል? እና ብዙ ጊዜ ሰው አሁን ኑሬም ዳይሬክተራችን ኑሬም እንደዛ እያለ አንተ በጉዲፈቻ አድገህ ነው እንጂ የጨርቆስ ልጅ አይደለም እንዳለው ማለት በብዛት የቤት ልጅ አትጠብቅም። ዋናው እንትን ነው ያለ አይመስልህም። ሙላ አክስቴ ጋር ሳድግ ሰፈራችን ያው እንደ ቺቺኒያ በለው 15 ቀበሌ ይባላል። ግን ከቤት አንወጣም። እኛ ከቤት አትወጣም። ያቺ ዝግ ነች። ውጭ ያለውን ታሪክ አታውቀውም። ላይፉን በቀዳዳ ነው የምታየው። እና አንዳንዴ እንደዚህ አይነት ሰዎች አሉ ለማለት ፈልጌ አይገጥምም። አሁን ከባህሪ ጋር የኖርክበት አካባቢ አይገጥም። አሁን ጨርቆስ ነው የኖርኩት ወይ 4 ኪሎ ነው ወይ ቺቺኒያ ነኝ ብለህ በቃ ከቤት አልወጣም። ከስንት አንድ ነው ዋንሲን ሚሊዮን እንደሚባለው ነገር እንደዚህ አይነት ነገሮች አሉ። ልክ ነህ። እሺ ስለ ትምህርት በልጅነት ምንድን ነበር መሆን የምትፈልገው? ተማሪ እያለ ምን አይነት ፖዚሽን ላይ ነበር የነበርከው? እሺ ብዙ ነገሮች ነበር። በየቀኑ ነበር የሚለውጠው የነበረው። ያንተ ህይወት ይፈልበ ያንተ ፊቸር ይባል ነበር። ያው ትምህርት ጥሩ ስለነበረ ፎከስ ማድረጉ ትምህርት ብቻ ስለነበረ አብዛኛውን ጊዜ ብዙ መወዳቸው ነገሮች ነበሩ። እዛው ስታድግ አብዛኛውን ጊዜ ዶክተርና ኢንጂነር ነው የምትፈልገው። ቤተሰቦቼም አብዛኞቹ እንደዛ ነበሩ። ስለዚህ የምታየው እሱ ነገር ነበር፣ እሱ ነበር መሆን የምትፈልገው ማለት ነው። እና በቃ ስለሱ ነበር ተዘጋጀ ነበረው። ሚድል ስኩል እየነበርኩኝ በጣም ወዳደር ነበር ከከተማ ሰዎች ጋር አንደኛ ምናምን ወጣ ነበር። ከዛ የሆነ ስኮላርሽፕ ኦፖርቹኒቲ አገኘሁ ወደ አይሲኤስ የሚባል አሜሪካን ስኩል ይባል የነበረው ትምህርት ቤት ማለት ነው በሳተ ገበያ አካባቢ። እና አሁን እዛ ውስጥ ስገባ የተለየ አይነት ህይወት ነው። እነዚህ አይነት 4-5 ጊዜ ትምህርት ቤት ብቀይርም ያው የኢትዮጵያ ትምህርት ቤት የምጠብቃቸው ነገሮች ተመሳሳይ ነገሮች ናቸው። ጓደኞች ተመሳሳይ ናቸው። አስተማሪው የምጠብቀው ተመሳሳይ ነገር ነው። ግን አሁን ኢንተርናሽናል ትምህርት ቤት ስገባ የመጀመሪያው ቀን አስተሳሰብ ብድግ አልኩኝ። ቲቸርን ሰላም እንደምትለው ማለት ነው። ጉድ ሞርኒንግ ቲቸር ምናምን እንደሚባለው ብድግ አልኩኝ የመጀመሪያው ቀን። ከዛ ማንም የለም። አንዱ ሳቀብኝ፣ አንደኛው አስተማሪው ምን እያደረክ ነው ያለው አለ። በጣም የተለየ ነገር ካልቸር በጣም የተለየ ሽፍት ነበር እና 14 ዓመት ነበር እና በዛ ጊዜ ያው አብዛኞቹ ፈረንጆች ናቸው እዛ ውስጥ ያሉ ሰዎች እና የተለየ አይነት ለቀቅ ያለ ህይወት ነው። ያው ከቤት ልጅ ወደዚህ ሲቀየር በጣም የተለየ አይነት ነገር ነው። ማንም በዛ ጊዜ ቤተሰቦች ምንም ማድረግ አይችልም። ያው የተለየ አይነት ሁኔታ ኑሮ ነው የምትኖረው።
ስለዚህ ያ ፍሪደም በጣም ጥሩ ነበረ። ብዙ ነገሮች ትማራለህ፣ በህፃነቶች ያላያቸው ነገሮችን ትማራለህ እና ብዙ ኤክስፕሎር የምታደርግ በጣም የተለያየ አይነት ሰዎች ታያለህ በዛ ጊዜ ማለት ነው። በጣም የሚገርም ነበረ። ግን ብዙ ኦፖርቹኒቲዎችም እሱ ይሰጣል። እንደዚህ አይነት ትምህርት ቤቶች ስፔሻሊ የውጭ ኦፖርቹኒቲ በጣም ይኖራሉ እዛ። አዎ እና ያለሰውን የትም ወደፊት የምቀጥል አይመስለኝም ነበረ። ምክንያቱም ህፃን የነበርኩኝ አንድ ነገር ነበር የምመኘው። ከዛ አንድ ነገር ነው የምትመኘው። ሁሌ የምትመኘው ነገር ከምታውቀው ነገር ጋር የተመጣጠነ። ለምሳሌ አንደኛ ክፍል ሆኜ አንደኛ ከወጣሁኝ በቃ ሰላም ነው ነገር ማለት ነው። አራተኛ ክፍል አምስተኛ ክፍል ሆኜ የሆነ ነገሮች ውድድሮች እዛ እሱ ከሸነፉኝ በቃ ሰላም ነው። 6 7 8 ሆኜ በቃ ጥቁር አንበሳ ከገባሁኝ ወይም አዲስ አበባ ዩኒቨርሲቲ የሆነ ሜዲሲን ውስጥ ከገባሁኝ ህይወት ሰላም ነው ተብሎ ግን የምታውቀውን ነገር ነው የምትመኘው። እውቀት ላይ ዲፔንድ እያደረግ ወዴት ሺፍት እንደምታደርግ አፕግሬድ እያደረግከው ነው። ስለዚህ አብዛኛውን ጊዜ ውሳኔ ሲወሰን በጊዜ የነበረውን እውቀት ከወሰንክ ዋናው ነገር እሱ ነው። ምንም ወደኋላ ተመልሰህ የምትቀይረው ነገር አይደለም። እና ያው እየሰፋ በመጣ ቁጥር የምታውቃቸው ሰዎች የሚኖር ኤክስፒሪየንስ የሚኖር ኤክስፖዠር እየሰፋ በመጣ ቁጥር የተለያዩ ነገሮችንም ትመኛለህ ማለት ነው። ገባኛል። እና ኢንተርናሽናል ስኩል በጣም በጣም ጥሩ ነገር ነበረ። ለአብዛኛው ሰው ጥሩ ነገር ነው የሚሆነው። ምክንያቱም የተለያዩ ሰዎች ነው የምታገኘው። በጣም በጣም ይገርማል። እና በዛ ስኩል ምክንያቱም ትንሽ የተለያዩ ሀገሮችን መጎብኘት ትችላለህ። ትምህርት ቤቱ ለውድድሮች ይለካል። ለዛ ነው ደግሞ ወደ ውጭ ሀገር ሀሳቡ የሚኖርህ ማለት ነው። እና የሰዎች ቤት ውስጥ ነው ያለ። አሁን ለምሳሌ ለአንድ ውድድር ደቡብ አፍሪካ ሄጄ ነበረ። እዛው ተማሪ እያለ ተማሪ እየነበርኩ ማለት ነው። ሃይስኩል ተማሪ እየነበርኩ የሆነ ሂሳብ ውድድር እና ያው የሰው ቤት ውስጥ ነው የሚያስተምሩ፣ ሌላ ተማሪዎች ቤት ውስጥ ነው የሚያስቀምጡት ምናምን ታያለህ ማለት ነው። እና አሁን እዛ ውስጥ ኢትዮጵያ ውስጥ ያሉ ችግሮች ራሱ ሌሎች ሀገሮች ውስጥ ይኖራሉ። ግን የሚገርም ነገር ኢትዮጵያኖችም እዛ ሀገር ውስጥ ሲጨቆኑ ስታይ በጣም ይገርማል። ያው የጥቁርና የነጭ ደቡብ አፍሪካዊ ችግር አለ። ግን ከዛ ውጭ ደግሞ ኢትዮጵያ የሆኑ ደግሞ እዛ ውስጥ የሚኖሩ ሰዎች ችግሮች አለባቸው። እና አሁን 16 17 ዓመት ሆነ እንደዚህ አይነት ነገሮችን ታያለህ ማለት ነው። ኤክስፖዠሮችም አይነሮች ምክንያቱም ህይወትህ እና ያለ አስተሳሰብ ስለ ዓለም ያለ አስተሳሰብ እየሰፋ ነው የሚመጣው። በፍጥነት እየሰፋ በመጣ ቁጥር ደግሞ በፍጥነት የተለያዩ ነገሮችን ለማግኘት አስባለሁ ማለት ነው። እና እሱ በጣም አስፈላጊ ነገር ነበር። ሃይ ስኩል ውስጥ የነበረኝ ኤክስፒሪየንስ ወደፊት ምን ማድረግ እንደምፈልግ እየወሰነ የመጣ ማለት ነው። እና እሷን እናቀር እዚህ ኢንተርናሽናል ስኩል ከመግባት በፊት የመንግስት ነበር የምትማረው ወይስ የግል ነበር? የግል ነበር። ኖርማል ክሩዝ የሚባል ትምህርት ቤት ነው። በጣም ኖርማል የሆነ ትምህርት ቤት። ከዚህኛው አንጻር ኖርማል ነው። በጣም ኖርማል የሆነ ትምህርት ቤት ነው። እና በጣም በሶሻል ላይፍ ደረጃስ ግን ማለትም በስራ ምክንያት የሚሆን ያው በፋዘርና በማዘር የስራ ምክንያት ትምህርት ቤቶች ስቀያየር፣ አሁን ለምሳሌ አሁን ቅድም የተናገርከው አለ አንዱ ትምህርት ቤት ስትማሩ የለመዳችሁት አሁን እንዳልከው አስተማሪ ሲመጣ መነሳት ምናምን ኮምፕሊትሊ ከዛ የተቀየረ ካልቸር ያለው ትምህርት ቤት ስትሄድ የምታፈራቸው ጓደኞች እዛ ያፈራሃቸዋል እና ስትቀያየር የሰጠህ ኤክስፒሪየንስ ማለትም ለአንተ ያበረከተል አስተዋጽኦ ነገር አለ ማለት ይረዳሃል። እንደዚህ አይነት ነገሮች ውስጥ ለወደፊት ይረዳሃል። ለወደፊት ረድቶኛል። ግን የትም ሆነ የትም መጀመሪያ ኒውክሊየር የሆነ ግሩፕ ጋር ነው የምትወሰነው። ይሄ ምን ማለት ነው? ወደ ኢትዮጵያውያኖች ነው መጀመሪያ የምትሳበው ማለት ነው። አሁን እዛ ውስጥም ኢትዮጵያውያኖች ነበሩ ልክ እንደኔ የገቡ ማለት ነው። ከኔ ዓመት በፊት ከኔ ዓመት በኋላ ማለት ነው። መጀመሪያ ከእነሱ ጋር ነው ኮሚኒቲ የምትፈጥረው። ግን ከዛ በኋላ ግን እሱ ጋር አታውቀውም። ያው ምርጫ ነው። ኢንሱላር መሆንና ኢንሱላር አለመሆን ለክ ብቻ ለመዘጋትና አለመዘጋት የራስን ምርጫ ነው። ግን ሰዎቹ ልክ እንደማንም ሰዎች ነበሩ። ያው አማርኛ ያውቁ፣ ግን አማርኛ ውስጥ ሳያውቁ ኢትዮጵያ ውስጥ መኖር በጣም ከባድ ነበር የሚሆነው እና የተለየ አይነት ኤክስፒሪየንስ ነበር የነበራቸው። ያው ሶሻሊም አንድ ላይ ነበር ኤክስፒሪየንስ ምንድን ነው አንድ ላይ ስንወጣም ማታ ማታ የምናሳልፋቸውም ነገሮች አንድ ላይ ነበረ። ግን መጀመሪያ ግን ከኢትዮጵያውያኖች ጋር ነው ኮር የሆነ ነገር። ምክንያቱም አብዛኛውን ጊዜ እንደዚህ አይነት ነገሮች ላይ ክሊክ የሚባል ነገሮች ይፈጠራሉ። ሰላማዊ ነገር ነው። መጀመሪያ ኮር የሆነ ነገሮች ጋር ከፈጠርክ በኋላ ሌሎችን
ማልቲ ካልቸራል የሆነ አክሰፕት የሆነ የምታደርጋቸው ነገሮች አሉ። ግን በጣም ብዙ ተመሳሳይነት አለን። በጣም ብዙ ተመሳሳይነት አለን። እነሱም የሚያድጉት በጣም ስትሪክት በሆኑ ቤተሰቦች ነው የሚያድጉት። የሚፈልጉት ነገሮች ለቤተሰቦቻቸው የሚመኟቸው ነገሮች ያላቸው የቤተሰብ ብዛት ምናምን አብዛኞቹ ከግሎባል ሳውዝ የሚመጡ ሰዎች ልክ እንደኛ አይነት ተመሳሳይ ላይፍ ስታይል ያላቸው ናት። ላይፍ ስታይል የሚኖራቸው ያው ልዩነት ሌላ ግን ነበረው ማለት አብዛኞቹ ሰዎች እዛ ውስጥ የነበሩ ሰዎች ዲፕሎማቶች ነበሩ። አብዛኞቹ ሰዎች እዛ ውስጥ የነበሩ ሰዎች በጣም ሀብታሞች ነበሩ። እኛ ግን የምንከፍለው የነበረው 7,000 ብር ነበረ በአመት በስኮላር ስለሆነ እዛም በስኮላር ነው በስኮላር ስለሆነ ማለት ነው። ያው ስለዚህ እሱ ለውጥ ነበረው ማለት ነው። እዛ ውስጥ ስታድግ ምንም ነገር እኔ የሚሰማኝ ነገር አልነበረም። ግን አብዛኛዎቹ ሰዎች ይሰማቸዋል ብዬ አስባለሁ ከኔ ጋር የመጡ ሰዎች ማለት ነው። ምክንያቱም አሁን ብነግርህ አሁን ቱዊሽኑ ብትገምት በእነሱ በአመት የሚከፍሉት አፍህንም በጣም ብዙ። ስለዚህ እዛ የሚመጡት ተማሪዎች በጠቅላላ የኢትዮጵያ ዲፕሎማቶች ናቸው ወይስ የሌሎች ሀገር ዲፕሎማቶች? ሰዎች አይደሉም። የዲፕሎማት ልጆች አብዛኞቹ የኢትዮጵያ ተማሪዎች አይፈቀድላቸውም እዛ መማር። ምክንያቱም የኢትዮጵያ ትምህርት ያልነበረ የምንማረው እንደ ማትሪክ እንደ ሚኒስትር የምንፈተናቸው ነገሮች አልነበሩም። የተለየ ካሪኩለም ነበረ ሙሉ በሙሉ ማለት ነው። እና የትምህርት ሚኒስቴር አይፈቅድም ነበር። ስለዚህ ኤክሰፕሽን በስኮላርሽፕ የሚወዳደሩ ሰዎች እና እዛ ውስጥ የሚገቡ ሰዎች ብቻ ነበሩ በአመት 4 ሰው ነበር የሚቀበሉት ማለት ኢትዮጵያ ናቸው። ሌሎቹ ያው የአሜሪካ ፓስፖርት ኖራቸው ኢትዮጵያ ሊሆን ይችላሉ እንደዚህ አይነት ሰዎች፣ ወይም በቃ ጀበሩ ፈረንጆች ሊሆን ይችላሉ የዲፕሎማት ሰዎች ማለት ነው። እና ያው ኤምባሲዎች ምናምን ነው የሚከፍልላቸው ለትምህርት ቤቱ ማለት ነው። ሰዎች አይከፍሉም። ግን $30,000 በአመት በጣም ብዙ ነበር የሚከፍሉት። እንደዛ ነበረ። ምን ያህል ጊዜ ቆያችሁ ሳውዝ አፍሪካ? ሃይ ስኩል ስንተኛ ክፍል እያለን ሄድኩ? በየአመቱ ይሄድ ነበር የተለያዩ ቦታዎች ለውድድር ማለት ነው። 2-3 ሳምንት እንደዛ ነገሮች ማለት ነው። አፍሪካ ውስጥ ያሉ ሀገሮች አንዳንዴ ሌላ ቦታዎች እንደዛ ነበር የሚሄደው። እንደዛ ኤክስፔሪንሶች ነበሩ። እዚህም ለማምጣት ያሰብኩት እዚህ መጀመሪያ አንዴ ሂጅ ስለነበር ነው። ሃይስኩል የነበርኩኝ ማለት ነው። እዚህ መጥተህ ነበር? እዚህ መጥቼ ነበር ለሞዴል ዩናይትድ ኔሽን የሚባለው እሱም ምን ሞዴል ዩናይትድ ኔሽን የሚባል ነገር ነው። የክለብ አክቲቪቲ ነገር ነው። በሱ ምክንያት እዚህ መጥቼ ጆርጅ ታውን ዩኒቨርሲቲ ውስጥ መጥቼ አይቼው ነው እዚህ ለማምጣት ያሰብኩት ማለት ነው። ግን ያው አይሲኤስ ውስጥ ያለ ህይወት በጣም ጥሩ ነበር ሆነ ለመናገር እና ግን በጣም የሚገርምም ነበረ። ትመጣለህ አሁን ከሩዝ ምናምን እንግሊዝኛ የምችል ይመስልሃል፣ ራስን የሆነ አስተሳሰብ ይኖራል። ትገባለህ እዛ ድንግጥ ነው የምትለው። ሌቭል የት እንዳለ እዛ ነው የምትለየው። ድንግጥ ነው የምትለው። አብዛኛዎቹ ነገሮች ሾክ ነው የሚሆነው ማለት ነው። ግን ያው ወዲያው ትላመዳለህ። መጽሐፎች ታነባለህ፣ ፊልሞች ታያለህ፣ በቃ ትላመዳለህ ሁሉም ነገር ማለት ነው። ራስን ከእነሱ ጋር ሌቭል አፕ ለማድረግ የሆነ ነገር ትሞክራለህ። ምክንያቱም አንተ እዛ ያለውም ስለምትፈልግ ነው። ስለዚህ ቀላል ነው። ያለ ምክንያት አይደለም እዛ ጋር የተገኘው። ምን ገጠመኞችስ እንዴት ነው እዛ እንደው ወይ የሚያስቁ ወይ ሀገር ውስጥም ከሀገር ውጭም የሚያስቁ ነገሮች ያሰብክ ነው። በጣም ከባድ ነው ማለት ነው። አሁን ላይ ደግሞ ቶሎ አይመጣልህም ወይ ቤት ሆንክ በኋላ ይሄዳል። ሳውዝ አፍሪካ፣ ኳታር፣ ዛምቢያ፣ ዚምባብዌ፣ አሜሪካ ሄዳችኋል? ኦኬ አሜሪካ እንኳን ብዙም እንትን ልትል አትችልም። አፍሪካዎች በሄድክበት ሰዓት አሁን የተለያዩ ምግቦች ይኖራሉ። ምንም የተወዛገብክበት ለየት ያለ ምግብ ምን ያጋጠመ ነገር የለም? አለ አንድ አለ ግን ያን ያህል አስቅም። ለዛ ነው እሺ ያሰብኩኝ በቃ ጃምፕ በለው እንትን ካሌለ ጃምፕ በለው። የሆነ ጊዜ አብዛኛው ጊዜ ትሪፖች ስንሄድ ልክ እንዳልኩ ማለት ነው የሆነ ሰው ቤት ውስጥ ነው የምናደርገው። የሆነ ትምህርት ቤት ፖስት ያደርገናል። ትምህርት ቤት ውስጥ ገብተን እንወዳለን ማለት ነው። ስለዚህ አሁን የተማሪዎች ወላጆች ምናምን ነው የሚያሳድጉ እና የሆነ ጊዜ የሆነች ደች ኔዘርላንድ የሆነ ሰውዬ ጋር ነበር ያደረው ለአንድ ሳምንት ማለት ነው። እና ምግብ ምናምን እነሱ ነው የሚሰጡት። እና የሆነ ጊዜ ብሬክፋስት ላይ
ዳቦ ሰጡንና ዳቦ ላይ ደግሞ ስፕሪንክልስ ታውቃለህ? እ? ስፕሪንክልስ ታውቃለህ? ዶናት ላይ ያለ እንደዚህ የሚፈረፈረው ነገር የሚነሰነው፣ ማለት ኦኬ። ነው። አዎ እሱን ሰጡን በቦል ማለት ነው። ከዛ እንዴት እንደምንበላው አላወቅም ነበር። ኢትዮጵያኖች ሁለት ነበረ። ልክ እንደ እንጀራ መብላት ጀመረ። እያጠቀሳችሁ? የጣቀስ መብላት ጀመረ። ክትክት ብለው ሳቁ፣ ክትክት ብለው ሳቁ። ከዛ በኋላ ውሻቸውን ራሱ እንደዚህ አይበላም ማለት በጣም የሚቀርብ ነበረ። ልክ እንደ ኑቴላ ነበር የሚቀባው። ኦኬ። ስፕሪንክል እንዴት ነው ኑቴላ ብሎ የሚቀባው ለምታስበው? ስፕሪንክል ማለት እንዴ ብዬ ዲስክራይብ ላድርግ አውቃችሁታል? የሆነ ፍርፍር ያለ ነገር ነገር ነው። አዎ። እና እሱን የሚቀባ ብለህ አታስበውም፣ ደረቅ ነገር ነው። እንደዚህ ነገሮች ብዙ ጊዜ ያጋጥሙ ነበር። የተለየ አይነት ካልቸር ስለሆነ አታውቀው መጀመሪያ ስታየው ማለት ነው። አብሶ አበላሉ ምናምን የተለየ ያው ዞሮ ዞሮ በዳቦ ውስጥ ቀባኸውም አጠቀስከውም ያው ነው ወደ ውስጥ የሚገባ ነው። ግን እነሱ ጋር እንደሚጠቀሙት አጠቃቀም ይወስናል። እና ሌላ ደግሞ ስለዚህ ገና በለጋ እድሜያቸው ብዙ ኤክስፒሪየንስ አላቸው። ማለትም በትምህርት ቤትም በአካዳሚካልም ኢቭን ትራቭል በማድረግ ራሱ ብዙ ኤክስፒሪየንስ አለ። ዋናው ሌላ ነገር ደግሞ ምንድነው መሰለህ የምንማራቸው ካሪኩለሞች አይገድቡንም። የተማርነው ካሪኩለሞች ኢንተርናሽናል ካሪኩለም ነበር፣ አይቢ ኢንተርናሽናል ባካላውሬት የሚባል ማለት ነው። እና እሱ ሀይ ስታንዳርድ ነው፣ የትም ቦታ ትራንስሌት ይደረጋል። ስለዚህ ወደ ውጭ ሀገር የሚሄድ ሀሳብ ካለን ያለን ውጤት ምን ማለት እንደሆነ የትኛው ዩኒቨርሲቲ ያውቀዋል። ኤክስፔክቴሽን አለ። ለምሳሌ አሁን በቅርብ ጊዜ ነው እንጂ አሁን ማትሪክ ውስጥ አንድ ሰው 650 መጣ 680 መጣ ምን ያህል ከፍተኛ እንደሆነ አያውቁም። ውጭ ሀገር ተማሪዎች ምን ቦታ እንደሚጠቅማቸው በብዛት ላያውቁትም ይችላል። አዎ ላይክ ቫልዩ አያደርጉትም። ምክንያቱም ክብደቱን አያውቁትም። ብዙ ሰዎች አፕላይ አያደርገው። ግን እኛ የነበረን ካሪኩለም ስታንዳርዳይዝ ስለነበረ የትኛውም ሀገር ያለ እዚህም ሀገር አለ፣ ውስጥም አለ፣ እስያ ውስጥም አለ፣ የትም ሀገር አለ፣ አፍሪካ ውስጥም አለ። ስለዚህ በቀላሉ ትራንስሌት ማድረግ ይቻል ነበር። ኤክስፖዠሩም አለ፣ ቀጥታም ደግሞ ወደ ኮሌጅ የሚተላለፍ ነገር ነበር። ስለዚህ እሱም ጥሩ ነበር። በጣም ህይወትን ቀላል ያደርገዋል ያ ኤክስፖዠር ማለት ነው። ወደሚቀጥለው ቻፕተር ስትሄድ ቀላል ያደርገዋል። ኦኬ አሁን ወደዚህ ወደ ኳታር ላይፍ ነው እንመጣው። ያው እኔ እንደማውቀው በግሌም በስኮላር ነው ወደዚህ የመጣው። በስኮላር ነው የመጣው። 12ኛ ክፍልን ጨርሰህ ነው ወደዚህ የመጣኸው ወይስ ኤስኤልሲ ያልወሰድክም ይመስለኛል አይደል? ነው አልወሰዳችሁም? ወስዳችኋል? የኢትዮጵያውን 12ኛ ክፍል ፕሪፕ ተምራችሁ ምናምን? አዎ እነሱ በሌላ ካሪኩለም ስለሆነ የሚማሩት ሌላ ካሪኩለም ነው የምንማረው። ግን ያው ምናልባት ኢትዮጵያ ውስጥ መቅረት ሀሳብ ካለን ያው ወደፊትም የሆነ ነገር ካስፈለገ ተብሎ እንድንፈተን ኢትዮጵያ ዜጋዎች አማራጭ ነበር። ከፈለግን እንወስዳለን፣ ካልፈለግን አንወስድም። ግን ወስጄዋለሁ፣ ለምሳሌ ወስጄዋለሁ። ስለዚህ የተለየ ትምህርት ሙሉ በሙሉ ማጥናት ነበረብኝ። እኮ እሱ ነው ልል የነበረው። ሙሉ በሙሉ ግን ያው ከወንድሜ ጋር ዝም ብዬ ሳጠና ስለነበር አስተማሪም ስለነበር ምናምን አይናል ከባድ አልነበረም። ምክንያቱም ቀስ በቀስም እኔም እየተከታተልኩትም ነበረ ከታች ደግሞ ማለት ነው። ግን የተለየ አይነት ትምህርት ነው። ኦልሞስት የተለየ አይነት ትምህርት ከእንደገና እንደማጥናት ነው። ኦኬ እዛው ኮምፔር እንድታደርግልኝ የምፈልገው ብዙ ሰዎች ወጥተው ሲማሩ ውጭ ያለው ትምህርት ቀለል ይላል፣ ወይም ደግሞ የተማርከው በስነ ስርዓቱ ባጠናኸውና በተማርከው ልክ ፈተናው ይመጣል ነው የሚባለው። አሁን ኢትዮጵያ አንተን ለመጣል ተብሎ ነው በብዛት ፈተና የሚወጣው። እስቲ እነዚህ ነገሮች አንተ ሁለቱንም ስላየኸው እስቲ እንትን አብራራለን። ልክ እንዳልኩ ነው፣ ግን እንደ ካሪኩለም ነው ማለት አሁን አንድ ካሪኩለም ውስጥ ነው የተማርኩት አይቢ የሚባለው። ሌሎች ካሪኩለሞችም አሉ ቀለል ያሉ። ይሄ ከባዱ ነው አይቢ የሚባለው ማለት ነው። ስለዚህ ይመጣጠራል ከኢትዮጵያ ትምህርት ጋር። ግን አንድ ትልቅ ነገር የሚለው ነገር ውጭ ውስጥ ስትማር ወይም ኢንተርናሽናል ትምህርት ቤቶች ውስጥ ስትማር የምትማረውን ነገር እንድትጨብጥ በጣም በጣም የሚረዱ ብዙ ነገሮች አሉ። ኦኬ ለምሳሌ አሁን ሚድል ስኩል የነበርኩኝ ክሩዝ የነበርኩኝ ያው አብዛኛው ሃይ ስኩል ውስጥ ያለው አንድ ኬሚስትሪ ውስጥ ስትማር አንድ ላቦራቶሪ ያለው አንድ ማይክሮስኮፕ ያለው አይደለ? እና ስታየው በተራ በተራ ነው የምታየው። እንደዛ ነገር ነው። ግን እዚህ ውስጥ እያንዳንዱ እቃዎች አሉ። እያንዳንዳችን የፈለገውን ያህል ኤክስፐሪመንት ማድረግ እንችላለን። ዝም ብሎ ብዙ ሪሶርሶች አሉ ኢንተርናሽናል ትምህርት ቤት ውስጥ ማለት ነው። ስለዚህ እሱ ጥሩ ነው። ከሱ ውጭ ግን ትምህርቱ ጥንካሬው ሌላ ነገር እሱ ነው። ትምህርት ጥንካሬው ራስህ ነው የምትመርጠው። ለምሳሌ 9ኛ ክፍል ነው ገና 9ኛ ክፍል ስጀምር
ክላሶችን ራሴ ነበር ማለት ይሄን ክላስ መውሰድ እፈልጋለሁ፣ ይሄን ክላስ ወስዳለሁ፣ ይሄን ክላስ መውሰድ አልፈልግም አልወስድም። እያንዳንዱ ክላስ ማለት ነው። ግን ግዴታ ደግሞ ማስጥላቸው ድሮፕ ማታረጋቸው ክላሶች አሉ። ኮመን ኮርስ የሚባል እንግሊዝኛ አለቀ። ሂሳብና እንግሊዝኛ አንድ ሂሳብ የሆነ አንድ እንግሊዝኛ ያስፈልጋል። ግን የሂሳብና እንግሊዝኛ ነው ጥንካሬውን መወሰን ትችላለህ። ኦኬ 3 ሌሎች አሉ በእያንዳንዱ ደረጃ ነው። ግን ለምሳሌ 2 ሳይንስ ብቻ ነበር የሚፈቀድልኝ የነበረው። 2 ሳይንስ ኦኬ ማክሲመም 1 ሳይንስ ግን 2 ሳይንስ ማክሲመም። ስለዚህ አሁን ፊዚክስ እኔ በትምህርት ቤት አልተማርኩም ነበር 9-18 ግን ለማትሪክ ማጥናት ነበረብኝ ተመልመዱ በራሴ። ልክ እንደዛ አይነት ነገሮች አሉ። ግን እንደዛ ሆኖ ያለ ጊታር አሁን ለምሳሌ እንደ ክላስ ሆኖ ይሰጣል። ጊታር ኦኬ ሙዚቃ ብቻ ሳይሆን ጊታር ዝም ብሎ ጊታር ብቻ ማለት ነው። እና ስትማር የምትማረው ልክ እንደ ዩኒቨርሲቲ ነበር ሃይ ስኩል። ተማሪዎች ተሰብስበው አስተማሪ ይመጣል አይደለም የሚባለው። አንተ ወደ ክፍሉ ትሄዳለህ፣ ወደ አስተማሪ ክፍል። የባዮሎጂ ክፍል የዚህ ጋር ያለው ባዮሎጂ እዚህ ጋር ነው የምትማረው። በዚህ ሰዓት ነው ባዮሎጂ ያለው። ልክ እንደ ዩኒቨርሲቲ ማለት ነው። እንደ ዩኒቨርሲቲ ነበረ ትምህርቶቹ ማለት ነው። ስለዚህ ከታች ሆኖ ሪስፖንሲቢሊቲ ይሰጣል። ምክንያቱም ራስህ ነው የምትወስነው ምን አይነት ህይወት እንደምትፈልግ ማለት ነው። ስለዚህ ያለ ምርጫ የሚሆን ነገር የለም ማለት ነው። ያለ ምርጫ የሚሆን ነገር የለም። በጣም ጥሩ ነገር ነው። ሁሉም በራሱ ኮታ ለመሙላት አይደለም የምትንቀሳቀሰው። እሱም ጥሩ ነገር ነው። ኦኬ እሺ፣ እንዴት ስለ ስኮላሩ እናውራ። እንዴት ወደ ኳታር እንዴት ስኮላሩን አገኘ? ኢትዮጵያ ውስጥ ሆነውም አሁን ስኮላር ከእናንተ ትምህርት ቤት ውጪ የእናንተ ኦፖርቹኒቲው እናንተ ትምህርት ቤት ያሉት ኦፖርቹኒቲው አላቸው በዛው ሲስተሙ ስላሉ፣ ግን ከዛ ውጪ ሆነው ያሉ ተማሪዎች ማግኘት የሚችሉበት መንገድ ካለ እንዴት ወደዚህ መምጣት ይችላሉ፣ ወይ ደግሞ ስኮላሩን እንዴት መሙላት ይችላሉ የሚለውን በዚሁ መንገድ ካለ ብትነግረን። እዚህ የአሜሪካ ዩኒቨርሲቲዎች አሉ። ካታር ፋውንዴሽን ውስጥ ያሉት ዩኒቨርሲቲዎች የአሜሪካ ዩኒቨርሲቲዎች ናቸው። እና በዛ ምክንያት ነበረ ያወቅኩት ማለት ነው። ኖርዌስተርን ዩኒቨርሲቲ ውስጥ የተማርኩት። እና እነዚህ አይነት ዩኒቨርሲቲዎች ውስጥ ለመማር 2 ነገር ነው የሚያስፈልግ። ያው የሃይ ስኩል ትራንስክሪፕት። ሃይ ስኩል ውስጥ በጣም ከ9ኛ ክፍል ጀምሮ ያለ ህይወት በጣም ወሳኝ ነገር ነው። ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ ያለ ግሬድ በጣም አስፈላጊ ነገር ነው። ግን ከሱ አሪፍ ውጤት መሆን አለባቸው። አሪፍ ውጤት መሆን አለበት። ከሱ ግን በእኔ ጊዜ ከ5-6 ዓመት በፊት ከሱ እኩል የሚወዳደረው ነገር ኤስኤቲ የሚባል ፈተና ነበረ። ምን ኤስኤቲ የሚባል ፈተና ነበር። ኤስኤቲ ኦኬ። የሆነ ስታንዳርዳይዝ የሆነ ፈተና ነው። በዓለም ሁሉ የሚላክ ማለት ነው። እና የሆነ ያህል ስኮር ካገኘ የሆነ ያህል ዩኒቨርሲቲ ይቀበላል። ጥሩ የሆነ ዩኒቨርሲቲ እና ደግሞ ከዛ በታች የሆነ ዩኒቨርሲቲ ማለት ነው። የሆነ ሌቭል አለ እና ለሱ ትዘጋጃለህ። አብዛኞቹ ኢትዮጵያ ውስጥ አይ ቲንክ ማትስ እና እንግሊሽ እና ይቺ ደግሞ ጭንቅላት የምትጠይቋ ጥያቄ እኛ እኮ ትምህርት ጋር አቀን ቆየን። ምንድን ነው የምትባለው? ያችኛው አፕቲቲዩድ ነው የምትባለው። አፕቲቲዩድ ነው ግን እሱ ቀርቷል። አሁን ቀርቷል። እሱ ጀስት ማትስ እና እንግሊሽ ኦኬ። ዋናው ወሳኝ ነገር ማትስ እና እንግሊሽ ነው። እና ማትስ እና እንግሊሽ ራሱ ከባድ የሆነ ማትስ እና እንግሊሽ አይደለም ነሰሰሪ፣ ግን ያው የሰዓት ነገር ነው። በሰዓት ውስጥ መጨረስ ትችላለህ ወይስ? እሱ ነው አብዛኛው ጊዜ ሰዎችን የሚያስቸግረው። እና ሰዎች ይዘጋጃሉ ይሄን ነገር ከፍተኛ ለማምጣት። ምክንያቱም ይሄ ነበር አሁን የሚያለያየ ነው። አሁን ይሄ የቀረ ነገር ነው። ምክንያቱም ልክ እንደኔ ኦፖርቹኒቲ ያለው ሰው ለማጥናት ከ9ኛ ክፍል ጀምሮ መዘጋጀት ይችላል። ኦኬ። ግን የማያውቅ ሰው 12ኛ ክፍል ገና የሚያስብ ያለ ሰው ኦፖርቹኒቲ የሌለው ሰው ለመማር ማለት ነው እንደዚህ አይነት ነገሮች ሪሶርሶችን ፒዲኤፎቹ ምናምን አድቫንቴጅ ውስጥ የለውም። ስለዚህ በዚህ ምክንያት ይሄ የቀረ ነገር ነው፣ ስታንዳርዳይዝ የሆነ ፈተና ማለት ነው። ዝም ብሎ ሃይ ስኩል ውስጥ ያለህን ትራንስክሪፕት እኩል ለመሆን የትኛው ሰው እድል እንዲኖረው ማለት ነው እሱ ኮንሲደር እየተደረገ ነው። የትኛውም የውጭ ሀገር ዩኒቨርሲቲ እሱን ኮንሲደር እያደረገ ነው። ግን በእኔ ጊዜ እንደዛ አልነበረ። እዛ ሆነ ነው የተፈተንከው? እዛ ሆኜ የተፈተንኩት። እንደውም እኔ ራሴ ትምህርት ቤት ውስጥ የተፈተንኩት። እኛ ትምህርት ቤት ነበር የሚፈትነው የሚሰጠው እኛና አዲስ አበባ ዩኒቨርሲቲ ውስጥ ነበር። በስካይፒ ምናምን ነው ወይስ እንዴት ነው? አይ በወረቀት። ኦኬ። በወረቀት ነው እና እንደዛ ነው። እሱ ውስጥ ጥሩ ውጤት ነበር ያመጣሁት 15-10 1510 98% ያህል ነበረ። ጥሩ ነበረ እና ኦፖርቹኒቲ ውስጥ ተሰጠኝ። ግን ያው አብዛኛው ኢንተርናሽናል ተማሪ ለምሳሌ አሜሪካ ውስጥ ምናምን አፕላይ አድርጌ ነበረ። ኦኬ። ግን አብዛኛው ኢንተርናሽናል ተማሪ የሚወስነው ነገር ፈንዲንግ ነው፣ ፋይናንስ ነገር ነው፣ ስኮላርሽፕ ነገር ነው። እና ስኮላርሽፕ ከሰጠኝ ውስጥ ይሄኛው ጥሩ ነበር። የዚህ ስኮላርሽፕ ካታር ፋውንዴሽን ውስጥ ያሉት ዩኒቨርሲቲዎች አንዳንዶቹ የሚሰጡት ስኮላርሽፖች
የሆነ አሬንጅመንት አለ፣ ኮንትራት አላቸው። ትማራለህ በነፃ ግን ከዛ በኋላ ሀገሩን ታገለግላለህ። ኦኬ ከ3 እስከ 6 ዓመት ማለት ነው። ታገለግላለህ። በደሞዝ መስራት አለብህ እዚህ ነው ወይስ በነፃ? በደሞዝ ትሰራለህ፣ ኦኬ ግን ያው ሀገሩን ማገልገል አለብህ ኦኬ። የሆነ ያህል ጊዜ። ምክንያቱም አብዛኛው ሰዎች ተምረህ መውጣት አይቻልም ነው? ትችላለህ፣ ግን ትከፍላለህ እንደዛ። ኦኬ ትከፍላለህ። ገባኝ። አዎ። ምክንያቱም አብዛኛው ሰዎች ከተማሩ በኋላ ኦፖርቹኒቲዎች ይፈልጋሉ፣ የተለያዩ ሀገሮች ይፈልጋሉ፣ ማገልገል አለብህ። እሱ ነው ካቢኔቱ። ይሄን ሀገር ለትንሽ ዓመታት ታገለግላለህ። ግን ያው በዛው እዚህ የመምጣት ኦፖርቹኒቲ ስለነበረኝ ስለዚህ ዩኒቨርሲቲዎች አወቅኩኝ እና እነዚህ ውስጥ አሳልፌ ወደ ዩኒቨርሲቲ። ኦኬ ሶ እዚህ ትምህርት በነበርክባቸው ሰዓት ምን ያህል ናችሁ? ብዙ ናችሁ ነው የመጣችሁት ወይስ ብቻ ነው የመጣው? ማለት የመጀመሪያዎቹ እኛ ነበርን፣ በእኔ ባቸው የመጡት ሰዎች ኦኬ ኢትዮጵያውያኖች ማለት ነው። አንድ ነበር ከኛ በፊት የነበር ከ3 ዓመት በፊት። ከሱ ቀጥሎ የመጀመሪያዎቹ እኛ ነበር። እኛ ሆነን 5-6 ሰው ለመጣ፣ ከዛ የሚቀጥለው 5-6 ሰው ለመጣ፣ ከዛ 5-6 ሰው ለመጣ፣ ከዛ 3-2 አሁን 20 ደርሰን ነበረ የሆነ ጊዜ። ግን ያው የተመረቁ ወጥተናል ከዩኒቨርሲቲ ውስጥ። አሁን ከረንትሊ አሁን አክቲቭ 3 ተማሪ ያለ እየተማረ ያለ። ሌሎቻችሁ ተመረቃችኋል? ተመረቀናል። ኦኬ ላይፍ እንዴት ነበረ? የተለያየ አይነት ተማሪዎች ምንድን ነው ከተለያየ ሃይ ስኩሎች ነው የሚመጡት። ከካቴድራል የመጡ ሰው ነበረ፣ ከኢትዮ ፓረንትስ፣ ከጊብሰን፣ ከሴንት ጆሴፍ፣ ከናዝሬት መንግስት ትምህርት ቤት የመጣ ሰው ነበረ። በጣም ከተለያዩ ነው። እንዴት ነው ስኮላር የሚሞላውን? እዚህ መምጣት የሚፈልጉ ሰዎች ካሉ ቅድም ጠይቄ ነበር፣ እንዲሁ አለፍናት። አፕሊኬሽኖቹ ኦንላይን ውስጥ አሉ። ኦንላይን አለ። የዩኒቨርሲቲዎቹን ስሞች ጉግል ውስጥ ሰርች ካደረክ በኋላ ዩኒቨርሲቲዎች ዌብሳይቶች ጋር ትሄዳለህ። ከዛ ዩኒቨርሲቲ ዌብሳይቶች ላይ የተለያዩ ዩኒቨርሲቲዎች የተለያየ የሆነ መስፈርት ክራይቴሪያ ያላቸው፣ ግን አብዛኛው ጊዜ ዩኒቨርሲቲ ውስጥ ኮመን አፕሊኬሽን የሚባል ዌብሳይት አለ። ኮመን አፕሊኬሽን ማለት አንድ አፕሊኬሽን ትሞላለህ። አፕሊኬሽን ውስጥ የሞላኸው ነገሮች ለተለያዩ ዩኒቨርሲቲዎች ይላካሉ ማለት ነው። ኦኬ ዩኒቨርሲቲዎች የተለያዩ ጥያቄዎች ሊጠይቁ ይችላሉ። አሁን ቅድም ያልኩ ነገሮች አሉ። ትራንስክሪፕት አስፈላጊ ነገር ነው ብያለሁ። ኤክሴት አስፈላጊ ነገር ነበረ። ሶስተኛው ነገር ምንድነው? ፐርሰናል ኤሴ ነው። ፐርሰናል ኤሴ ምንድን ማለት ነው? ስለ ራስህ ተናገር ማለት ነው። ስለ ራስህ ጻፍ። ስለ ራስህ ህይወት ሊሆን ይችላል። 6 አይነት ጥያቄዎች አሉ። ኦኬ ግን እነዚህ ነገሮች ዩኒቨርሲቲው አንተን በመጨመሩ ምንድነው የሚያገኘው? ያው ዝም ብሎ ግሬድ ብቻ አይደለም። ብዙ ሰዎች አሉ ሰቃዮች፣ አንተን እንደሚለየህ ማለት ነው። ምንድነው አንተን ቴክ የሚያደርግህ? እና ብዙ ሰዎች ስለ ብዙ ነገሮች ይጽፋሉ። በነገራችን ላይ አንድ ጓደኛ ነበረኝ ስለ ምንድነው መሰለኝ የጻፈው ስለ ጀበና አቀዳደል። ጀበና አቀዳደል ከማህበረሰብ ጋር ከኮሚኒቲ ቢልዲንግ ጋር አገናኘና ከዛ በኋላ እሱን ደግሞ ከቤተሰቦቹ ጋር አገናኘ። ከዛ በኋላ ቤተሰብ የሚመጣው ፈልጋለሁ። ልክ እንደዛ ነው። ግን ታሪክ የሆነ ታሪክ ነገር ትፈጥርበታለህ በደንብ። አሜሪካዊ ዝም ብሎ ሲያይ የጀበና ስነስርዓት፣ ቡና አቀዳደል ስነስርዓት በጣም ድንቅ ሆኖ ነው የሚያዩት። አዲስ ነገር ነው፣ የሆነ ክሬቲቭ ነገር ነው። እና ብዙ ሰዎች በጣም ክሬቲቭ የሆነ ነገሮች ነው የሚጽፉት። እኔ ስለ ውጭ ነበር የጻፍኩት። ስለ ውጭ ነበር የጻፍኩት ማለት እነ ቀነኒሳ ምናምን ስናይ ያው ቤተሰቦቼ ስራ ነበር የሚያዩት። ግን ያው እንደዚህ ሩጫ ምናምን ስፖርት ምናምን አያዩ፣ ግን ሩጫ ያያሉ። እና እሱን ማየታቸው 10 ምናምን ሰው አንድ ላይ የሚሰበሰብበት ብቻ ጊዜ እሱ ብቻ ነበር። ሁሉም ሰው የራሱ ነገሮች ነበሩ፣ ግን እንደዛ ነገሮች ላይ እንሰበሰብ ነበር። እና እሱን ስለ ማንነታችን ራሳችን ኮሚኒቲ ቢልድ ማድረግ ስለ ብዙ ነገሮች ክሬቲቭሊ መጻፍ ትችላለህ። ብቻ ዋናው ነገር እንደዚህ ፐርሰናል ኤሴዎች ማንነትን ኢትዮጵያዊነት ሊሆን ይችላል። ራስን ናትናኤል የሚባለው ኤልያስ የሚባለው ሰው እንዴት ነው ራስን ማንጸባረቅ የምንችለው የሚለውን ነገሮችን ለማሳየት ይረዳል ማለት ነው። ስለዚህ የግሬድ ወይ ሰቃይ መሆን ሳይሆን እሱ ብቻ የሆነ ለየት ያለ ነገር ሌላ ስኪልም ካንተ ይፈልጋሉ ማለት ነው። ምክንያቱም አንዱ ክራይቴሪያ ነው እሱ። እያንዳንዱ ሀገር ውስጥ የሚደፍን ሰው አለ፣ ግን የተወሰነ የሆነ ስፔሻል የሆነ ነገር ይፈልጋሉ ለመምረጥ። አንተ ምንድን ነው የምታመጣው? አንተ ዋናተኛ ልትሆን ትችላለህ፣ ኦሎምፒክ ውስጥ የምትሳተፍ በጁኒየር ሌቭል፣ ወይም በጣም ድንቅ ሙዚቀኛ ልትሆን ትችላለህ። ከሰቃይነት ጋር ማለት ነው።
ብቻ አንተ ሌላ ምንድን ነው የምታመጣው? ሌላ ነገር ማለት ምንድን ነው ፓሽን ምንድን ነው የሚያደርገው? ምንድን ነው? ምክንያቱም ሁሉም ሰው ተመሳሳይ ቢሆን ዩኒቨርሲቲ ውስጥ ሁሉም ሰው አንድ አይነት ሰው ቢሆን ጥሩ አይደለም። እዚህ ጋር ምንድን ነው ጥያቄ ያለኝ፣ አብዛኞቻችን ለምንሄድባቸው መንገዶች የሆነ ከቤተሰብም ይሁን ከሌላ ሰው ኢንስፓየር የሚያደርግህ ሰው ይኖራል ወይንም ጋይድ የሚያደርግ። ብዙ ጊዜ አሁን የመጀመሪያ ልጅ አሁን እንዳልከው አሁን ቤተሰቦች ምናምን እነዚህ አሁን ዶክተር የሚፈልጉ ምናምን ያሉት እንዳለ ሆኖ አንተን አሁን በዚህ ሲስተም ውስጥ እንድትሄድ ጋይድ ያደረገ ወይንም ደግሞ ይሆናል የሚነግርህ ከቤተሰብ አካል አለ ወይስ ትምህርት ቤቱ ነው? ጋይድ የሚያደርግ ሰው አልነበረም። ግን ያው ሞዴል የምትለው ሰው ሞዴል አባቴ ምናምን ሊሆን ይችላል። ኢንፎርሜሽን እንዲህ ብታረግ እንደዚህ ብታረግ መንገድ የሚያሳይ አልነበረም። እሱ አልነበረም። ግን ያው በኦንላይን ዘመን ላይ ስትኖር ኢንተርኔት ትልቅ ጋይድ ነው። ራስ በጣም ብዙ ነገሮች በቀላል ይገኛሉ። ሰዎችም አሉ ነገሩ አስተማሪዎችም የሚጠይቃቸው ከሆነ ማንም እምቢ አይልህም። ሁሉም ሰው ሊረዳህ ነው ያለው። ግን ያው እውቀቱን የምታገኘው ከፈለግከው ቅድም እንዳልኩት እንደማታውቅም እንኳን አታውቅም። እሱ የሚገርመው ነገር ማለት ነው። እሱ ብቻ ነው ችግሩ። ከፈለግከው ግን ታገኛለህ። ብዙ ነገሮች አሉ፣ ብዙ የሚያግዙ ነገሮች አሉ። አሁን ለምሳሌ ወደ የሚቀጥለው ትምህርት የሚሄድ ከሆነ ስለ ማስተርስ ምናምን በጣም ብዙ ስኮላርሺፖች አሉ፣ በጣም ብዙ ኦፖርቹኒቲዎች አሉ፣ በጣም ብዙ ፌሎሺፖች አሉ። የምሰራባቸው ብዙ መንገዶች አሉ የተለያዩ ሀገሮች ውስጥ ማለት ነው። መፈለግ ብቻ ነው ዋናው ነገር፣ መፈለግና መጠየቅ ነው። ብዙ የሚረዱ ሰዎች አሉ። እዚህ ዩኒቨርሲቲ በነበርክበት ሰዓት ሙቀቱም አለ፣ ከኢትዮጵያ ቶታሊ ዲፍረንስ ነው። ላንጉዌጅም ችግር ይኖራል። እስቲ እንዴት ነው የነበረው ነገር? እስቲ የመጀመሪያው ቀን ስመጣ ከዚህ በፊት መጥቼ ነበር እንዳልኩህ፣ ግን የመጣሁት በጃንዋሪ ነበር። ስለዚህ ሰራ ነበር። ግን የመጀመሪያው ቀን እዚህ ስመጣ እንደ ተማሪ ማለት ነው ሐማር ኤርፖርት ውስጥ፣ ኤርፖርቱ በጣም ኤር ኮንዲሽን ነው። ስለዚህ ምንም አይሰማም። ይህ ምንድነው ነበር እያልኩ የነበሩት። ከዛ ስወጣ ግርፍ ነው የሚያደርግ አይደል? ሲከፈት መለሰበት ትንሽ ጊዜ ማለት ነው። በጣም ሙቀት ያን ያህል በጣም ሙቀም በጣም ቅዝቃዜ ማንም አይወድም። እና የመጣሁትም ደግሞ በሐምሌ ነበረ። ስለዚህ በጣም በከፍተኛ ጊዜ ነበረ። ኢንፎርሜሽኑ አልነበረም በጣም ሙቀት እንደሆነ ነበረ። ሁሉም ሰው ያውቃል ሀገር በረሃ እንደሆነ ሁሉም ሰው ያውቃል። እሱማ ግን ይህን ያህል እንደሆነ የምገባበት ወር ይወስኗል። አንተ መተህ የነበረበት ቀዝቃዛ ላይ ከሆነ በሀገር ቤት ሐምሌና ነሐሴ ማለት በዚህ ሀገር ኤክስትሪም ሙቀት በነበረበት ሰዓት ጥፊውን ላይ ያለበት ነው። ልክ ስወጣ በቃ ሰው እውነት በጥፊ የመታኝ ነበር መሰለኝ። በጣም ይገርም ነበር። ግን የማትለምደው ነገር የለም። እና ደግሞ አብዛኛውን ጊዜ በክረምት ውስጥ ትምህርት ስለሚያልቅ ትመለሳለህ በኢትዮጵያ ውስጥ በጣም ከባዶች ጊዜዎች ውስጥ። ግን ያው የማትለምደው ነገር የለም። ግን አንድ ያልተለመድኩት ነገር በስርዓት ቋንቋ ነው። የሚገርም ነገር አብዛኞቹ ሰዎች ልክ እንደ ሰው ነው ለመናገር ሰው ይመጣል። በአንድ አመት ውስጥ ተምሮ ሊመለስ ይችላል። ግን ያው እንዳለ ሰርክል ነው እና የኛ ሰርክል ውስጥ አረብኛ የሚችሉ ሰዎች በጣም ብዙ ቢሆኑ አረብኛ አይናገሩም። ስለዚህ የማወቅ ኦፖርቹኒቲ ብዙ የለህም። ከእንግሊዝኛ ውጭ ደግሞ ጓደኞቼ ያው ሂንዳዊ ሊሆን ይችላሉ፣ ፓኪስታኒ ሊሆን ይችላሉ፣ ሂንዲኛ፣ ኡርዱ እሱም ብዙ ይናገር። አረብኛ ብዙ አይሰማም። ግን እንደ ትምህርት ይሰጥ ነበረ። ስለዚህ አሁን ፊደልን መቁጠር እችላለሁ ያው በራሴ ማለት ነው። እዚህ ነገሮች አሉ። አንዳንድ ነገሮችም እሰማለሁ። ግን ያው ይሄን ያህል አመት ለኖረ ሰው ጥሩ አይደለም። ግን በኮርስ ደረጃ ይሰጣል። በኮርስ ደረጃ ከፈለክ ትወስደዋለህ። ልክ ዩኒቨርሲቲ ነገር ከፈለክ ነው የምትወስደው። ፈልጌው ስጄው ነበር። ያው ይሄን ያህል ኖረ ሳታውቅ በጣም ተሰሰነ። ካልቸር ውስጥ እንዴት ነው ካልቸር ዲፍረንሱ ከኢትዮጵያ እና ከዚህ ጋር? በጣም አገር ከኖርክበት አንፃር እዚህ ስትመጣ አየሩና ካልቸሩ ነው የሚከብደው። በጣም የተለየ ነገር ነው ካልቸሩ እንደምናገር። ግን ያው ያ ትራንዚሽን ነገር ጥሩ ነበረ። እኔ የሃይ ስኩል ኤክስፒሪየንሱ ግን አብዛኛው ሰው ለራሱ ነው። አብዛኛው ሰው ለራሱ ነው። አብዛኛው ሰው በቃ ወይ ስራው መጨረስ ወይ ትምህርቱ መጨረስ ወይም የሆነ ያህል ገንዘብ አግኝቶ መጨረስ ነው። ያው ታክስ የለም፣ ብዙ አመኔቶች አሉ፣ በጣም ብዙ ቤኔፊቶች አሉ።
ስለዚህ ለሱ ነው ሰዎች የሚመጡት። ግን ብዙ ጊዜ ኮሚኒቲ የመፍጠር ነገር የለም። ግን ልክ እንዳልኩ ነው መጀመሪያ እዚህ ውስጥ ኢትዮጵያውያኖች ተሰባሰባለን። ላይክ ማህበሮች ምናምን ነበር ብለኛ ያን ኮሚኒቲ እዚሁ ካምፓስ ውስጥ ፈጥራችሁታል? ካምፓስ ውስጥ ማህበር ነበረ የምንገናኝበት ማለት ነው። ከዛ በኋላ ደግሞ ሌሎችም ዜጎችን ኢንቫይት ታደርጋለህ። እንደውም አብዛኞቹ ወንዶች ከኢትዮጵያኖቹ ማለት ነው ከኢትዮጵያኖች ሴቶች ጋር ነበሩ፣ ከህንዳውያኖቹ ጋር ነበሩ የነበሩት። ልክ እንደዛ ነው። እርስ በርስ ኢንተራክት የማድረግ ኦፖርቹኒቲዎች አሉ። ምክንያቱም አንድ ትምህርት ቤት ውስጥ አንድ አይነት ክላሶች አንድ አይነት ነገር ውስጥ ነው ያው በቀላሉ ኳታሪዎችን ጓደኞች ይኖራል። ለምሳሌ አንድ ጊዜ የሆነ ኳታሪ ጓደኛ ነበረኝ እና ያን ያህል ደረጃውን አላውቅም ነበረ። ዝም ብሎ የጋብዘኝ ነበረ ቤቱ ማለት ነው። እና በጣም ቤቱ በጣም ሰፊ ነው፣ ልክ እንደምታስበው ከብቷል ያለ እና ግሩፕ አሳይመንት ለመስራት አንድ ላይ እንሰባሰባለን እሱ ቤት። ከዛ በኋላ ቡፌ ነበር የሚደግስልን አንድ አሳይመንት ለመስራት ማለት ነው። ከዛ ማን ቢሆን ጥሩ ነው ከተመረኩኝ በኋላ ነው የማን ልጅ መሆኑን ያወቅሁት ማለት ነው። ዝም ብሎ አልጠይቅም። ያን የሆነ ማንቸስተር ዩናይትድ ካታሪዎች ሊገዙት ነው ሲባል ሰምተህ ታውቃለህ? የሼክ ፋሚሊ ነው ማለት ነው። ስሙ ጠፋብኝ። አንተ ምን አይነት ሰው ነኝ? አብራችሁ ለማንኛውም ልክ እንደዛ ማለት ነው። እና አጠገብ ያላቸው ሰዎች የእሚሩ ቤተሰብ ሊሆን ይችላሉ ናቸው፣ ታሚዎች ናቸው፣ ወይም ሌላ ዲፕሎማቶች ናቸው ምናምን ሊሆን ይችላሉ። ግን ልክ እንደ ሰው ነው ትሪት የሚያደርጉ። የሚገርም ነገር እሱ ነው። ምንም ልዩነት ያን ያህል አታይም። ያው የምታየው ነገር በኢኮኖሚክ ስታተስ ምናምን ግን ከዛ ውጪ እነሱም ልክ እንደ ሰው ነው። ግን ትልቅ ካልቸር ሾክ ነበረ። ዝም ብዬ ኮሚኒኬሽን ስለነበር የተማርኩት፣ ኮሚኒኬሽን ኮንሳልቲንግ ነበር የተማርኩት። ዝም ብዬ ሰዎች ጋር ወደ ውጭ ነበር አወራ ነበረ። ዝም ብዬ ልክ እንደ ጋዜጠኛ ካክት አድርግ ነበረ እዚህ የነበርኩኝ ማለት ነው። እና የመጀመሪያ ጊዜ እንደዚህ ዝም ብዬ ሳይ 10 ዓመት 15 ዓመት ሰዎች ይኖራሉ፣ ግን አረብኛም የመልመድ ፍላጎት የላቸውም። ምክንያቱም ግዴታም የለም አስፈላጊነትም የለውም አብዛኞቹ ቦታዎች ላይ ማለት ነው። እንደውም እዚህ ሀገር ውስጥ ህንድኛ ብትለምድ በጣም የተሻለ ነው። አብዛኛው ሰው ከቁጥራቸውም ብዛት አንፃር ማለት ነው በጣም ብዙ ቦታዎች የሚያደርስ ነገር ነው። ግን ስራ አፕላይ ስታደርግ አረብኛ የሚችል ፕሪፈር ያደርጋሉ። ኢቭን የሳለሪ ራሱ የሰውየው ስም ትዝ አለኝ፣ ሼክ ጃሲም ነው አይደል? ሼክ ጃሲም። ኦኬ። ተማሪ በነበርክበት ሰዓት ያው ገጠመኞች ይኖራሉ ወይ ደግሞ ከባድ ሁኔታዎችም ሊኖሩ ይችላሉ፣ አስቸጋሪ ሁኔታዎች። እንዴት እስቲ አጫውተን። ተማሪ ስትሆን ትምህርት ቤቱን ይከፍላሉ። የትምህርት ቤቱን ቱዊሽን ከቨር ይደረጋል። ግን ያው መስራት አለብን። ላይክ ምግብ አይሰጥም እዚህ ያለ ነው ምግብ አይሰጥም። ስለዚህ ለምግብ ትሰራለህ። የት ነው የምትሰራው? ዩኒቨርሲቲዎች ስራዎች አሉ። እየተማራችሁ ማለት ነው? እየተማረ ማለት ነው። የተማርን 20 ሰዓት ከ20 እስከ 20 ሰዓት በእረፍት ጊዜ 40 ሰዓት ምናምን ይፈቀዳል ከትምህርት ሰዓት ውጭ ማለት ነው። ምን አይነት ስራዎች ናቸው? በተለያዩ አይቲ ውስጥ ልትሰራ ትችላለህ። የመጀመሪያ ስራ አይቲ ውስጥ ነበረ። ሁለተኛ ስራ ራይቲንግ ሴንተር ውስጥ ነበረ፣ ላይብራሪ ውስጥ ሰዎችን ኤሴዎች ማስተካከል። ሶስተኛ ስራ ሪሰርች አሲስታንት መሆን ነበረ። የተለያዩ ሰዎች ግን የተለያዩ ነገሮች ዴስክ ላይ ሴክሬታሪ ስራዎችም አሉ። ፋሲሊቲዎች ውስጥ አሉ። ፕሮዳክሽን ነገሮች ላይ መስራት አሉ። ኢንትረስት ስለነበር የፕሮዳክሽን ውስጥም አንዳንዴ ቮለንቲር ያደርግ ነበር። እዛ ውስጥ ይከፍሉሃል፣ ምግብን ይሸፍናል። ያ ነገር ምግብን እንዲሸፍን ነው እና ደግሞ ልምዱም እንዲኖር ነው። ምክንያቱም ሊያዘጋጁ ነው ያሉት እዛ ዝም ብሎ ስፖን ፊት ለማድረግ አልነበረም። ስለዚህ እሱ አለ። እሱ የተለየ አይነት ነገር ነበር። ምክንያቱም ሃይስኩል ነበርኩ፣ እንደዛ ነበር። አዲስ ነገር ነበረ። ብዙ ነገሮችን ትማራለህ። ስለ መቆጠብ ትማራለህ። ስለ ወደፊት ማሰብ ትማራለህ። አንዳንድ ጊዜ ብዙ ነገሮች ትማራለህ። ነገር እንደውም ፋስት ፎርወርድ ካረኩኝ ማለት ነው ልክ ልመረቅ ስል በጣም ተጨንቄ ነበረ። ስራ ይዛለሁ ስራ ላይ ዝም ብዬ በጣም ተጨንቄ ነበረ እና ኢንተርንሽፕ ጀመርኩ።
ኢንተርንሺፑ ደግሞ መክፈል ጀመረ እና ስራዬን አቆምኩኝ። ዩኒቨርሲቲ የሚሰጠኝ ስራ አቆምኩኝ። ከዛ አንድ ጊዜ የምመረቀው ሜይ ሆኖ ማርች ላይ ምን አደረኩኝ መሰለኝ? ያለኝን ደሞዝ በሙሉ ሰበሰብኩኝና ሩዝ ገዛሁኝ። ምን ገዛ? ሩዝ ገዛሁኝ። ሩዝ። እሺ 5 ኪሎ ሩዝ። ከዛ ምንም ሌላ ነገር አልገዛሁኝ። ወተት 1 2 3 ጊዜ ገዛሁኝ። ሜቶ ካርዱን ገዛሁኝ አይደለም። ከዛ ሙሉ ወሩን በዚህ መኖር ይችላል። 0 ሪያል ቢኖር አሁን ኢንተርንሺፕ ወደ ስራ ባይቀየር እና ስራ ባጣ ስመረቅ 0 ሪያል ቢኖረኝ መኖር ይችላል። አሁን ሩዝ በጣም ርካሽ ነው። ምንም ይኸውልህ ጨው አለ። ከዛ ውጭ ግን ምን ሌላ አልነበረም። ለአንድ ወር ራሴን ተተክሎ ይገዛኝ ማለት ነው። ማንም ምንም አጋራለኝ ነበረኝ የምንሱ ግን እሱም ሳልፍ ሌላ ነገር ቀላል ነበር መሰለኝ። ማርች ላይ ነበር ወደ ኤፕሪል የተቀየረ ነበረ እና ወደ ስራ መሄድ ነበረብኝ። በሜትሮ ብቻ ነበር የምንቀሳቀሰው እና ያን ማድረግ ከቻልኩኝ የትኛውም ነገር ይመጣ እችላለሁ የሚለውን ነገሮች ራስን ለሰርቫይቫል እያዘጋጀ ነበር ማለት ትንሽ በጣም ቀለል ይላል ህይወት እና ደግሞ የትምህርት ቤት ህይወት ትክክለኛ ህይወት አይደለም። ከተመረቀ በኋላ ስራ ከሌለ በቃ አለቀ፣ ትወጣለህ ከዚህ ሀገር ውስጥ። ሁሉ ነገር ከአይዲ ውስጥ ጋር የተገናኘ ነገር ነው። ወደ ግራጁዌት ስኩል መሄድ ከፈለግ ትሄዳለህ፣ አለበለዚያ ግን በቃ። ስለዚህ እንደዚህ አይነት ነገሮች ስለሚያሳስቡ ግን ያው ማድረግም አልነበረብኝም። ኢንተርንሺፕ ወደ ስራ ተቀየረ። ከዛ ስራ ቀየርኩኝ። ሌሎች ነገሮችም ነበሩ። በጣም ምንም ችግር አልነበረም። ግን ኢንኬዝ ሀፕን ቢያደርግ እንዴት መዘጋጀት ነበር። ምንድን ነበር የተማርከው? ኮሚኒኬሽንስ እና ማርኬቲንግ ነበር የተማርኩት። ኦኬ። አሁን የምሰራው ዲግሪ ፕሮግራም በዲግሪ ፕሮግራም ነበር የተማርኩት እና አሁንም የምሰራው በኮሚኒኬሽንስ ኮንሰልታንት ነው። እንደተመረቅ ወዲያው ስራ አገኘ? ከተመረኩ በፊት እንዳልኩ ማለት ነው የመጨረሻ ዓመቴ ላይ ስራ ይዤ ነበር። ኢንተርንሺፑ ነው ኢንተርንሺፑ ማለት ነው። ግን ሙሉ ነበር ክፍያው። ኦኬ። ሙሉ ሳላሪ ነበር ክፍያው። 40 ሰዓት ነበር የምሰራው። የመጨረሻው ዓመቴ ላይ 1 ክላስ ነበር የወሰድኩት ሙሉ ዓመቱን ማለት ነው። ስለዚህ ቶሎ ጨረስኩኝና በ4 ዓመት ትምህርትን በ3 ዓመት ጨረስኩኝና የመጨረሻውን ዓመት ያው ቀስ ለመጨረስ ማለት ነው ስራ ኤክስፔሪንስ ምን ማግኘት ምናምን። ኦኬ። 3ኛ ዓመት ላይም የሆነ ኦፖርቹኒቲ አለ። 3ኛ ዓመት ላይም ይልኩሃል የተለያዩ የውጭ ሀገር ውስጥ አሜሪካ ብራንች ስላላቸው ኖርዝ ዌስተርን ዩኒቨርሲቲ አሜሪካ ውስጥ ነው። እዛ ውስጥም የተለያየ አይነት ህይወት ነው የምትኖረው። ያው ሴቭ ለማድረግ ብለህ ለምሳሌ ሴቭ ለማድረግ ብዬ ጥሩ ሀሳብ አልነበረም። ጥሩ ያልሆነ ቦታ ውስጥ ነበር መጀመሪያ ወሬ ያሳለፍኩት ማለት ነው። እንደዚህ ብዬ የምተኛበት ከጥግ እስከ ጥግ ማለት ነው። ግን ያው ፕራዮሪቲህን ማስተካከል ነው። በዛ ጊዜ የነበረኝ ፕራዮሪቲ ብዙ አላዋንስ ሰጠን ስለነበረ እና ደግሞ ለመረቅ ላይ ያለኩት ምናምን ብዬ ስለማስብ ያው ግራጁዌት ስኩል የመሄድ ሀሳብ ስለነበረኝ ስኮላርሽፖችንም ሰፕሊመንት የሚያደርግ ነገር ይሆናል። የትኛውም ገንዘብ ብሎ እናቴ እንደምትለው 5 ሳንቲም ካላልከው 1 ብር አይሆንም የሚባለው። ስለዚህ እንደዚህ አይነት ነገሮችን ካላረግ ግን እንደዛ ውስጥም ስታሳልፍ አስበው ከአዲስ ሀገር አልፈን እዛ ውስጥ 6 ወር ነበር የቆየሁት። 6 ወር ውስጥ እንደዛ ብሎ መቆየት በጣም ከባድ ስለነበረ ቀየርኩኝ። ከትንሽ ወራቶች በኋላ ሰው ቤት ተጠገመኝ። ግን ያው እንደዚህ አይነት ነገሮች ተሳልፋለሁ። ገንዘብ ሴቭ ለማድረግ ምናምን ማለት ነው። ስራ እስከምትይዝ ድረስ ስራ ከያዝክ በኋላ ህይወት ይቀላል። በጣም ይቀላል። ግን ያው ተማሪ የነበርክ ምክንያቱም ተማሪ የነበርክም ከቤተሰብ መጠየቅ አትፈልግም ገንዘብ በተአምር ወደዛ መላክ ነው እንጂ ያለ ከዛ ደግሞ ይበልጥ አይሆንም፣ ይከብዳል። ስለዚህ ራስን በሻል አለብን። ተማሪ ሆንክ ክፍያ ካለ ቲዩሽን ክፍያ ካለ ትንሽ ክፍያ ነበረ ለመናገር እሱንም ራስ ትሸፍናል። $1,000 ነው። $1,000 በወር ነው በአመት ግን ላይክ ሙሉ በሙሉ ቢሆን ነው $75,000 በአመት ወደ $200,000 በላይ ማለት ነው በ4 ዓመት ውስጥ ሙሉ በሙሉ የትምህርት ዋጋው እና እንደዛ ነው። የተለያዩ ነገሮችን ተሳልፋለህ ግን ላይክ ችግሩንም ራስን ለመፈተን ካላሰብከው በስተቀር ችግሩን ችግር አይደለም ወይ ለመናገር። ምክንያቱም ዶርማችን ውስጥ ብቻችን ነው የምንኖረው። ላይክ ሰው ጋር ሼር አታደርግም። የራሳችን ኪችን አለን፣
የራሳችን ስፔስ አለን። ሁለት ቲቪ አለ። በጣም መኖሪያችሁም እዛው ካታር ፋውንዴሽን ነው? ካታር ፋውንዴሽን ውስጥ ተማሪ የነበረ እንደዚህ ነበር የሚለው እኮ ወደ ዶርም ልሄድ ነው ምናምን ብለኝ ነበር የተገናኘ ስንገናኝ አይቼ እንደዚህ ሳየው ስኩ ሲል ማበሻ ነው አልኩኝ። እኔ ማበሻ ነው ብዬ አይቼው ኢቨንት ላይ ካታር ፋውንዴሽን ውስጥ እየቀረጽክ ነበር መሰለኝ። ቪዲዮ እየቀረጽኩ ነበር። ይሄ ሴሬሞኒያል ኮርትን አስታውስከው? ውሃ ያለበት እኔ አላስታውስም። ብቻ ግን ቀረጻ ላይ ሆኜ እንደተገናኘ ትልቅ ፕሮግራም ነበር መሰለኝ። ትልቅ ፕሮግራም ነበር እና እኔ ዝም ብዬ አቴንድ አድርጌ ነበር። ግራጁዌሽን አይነት ነገር ነው እና ማውቀሱ ነበር። ዝም ብዬ አቴንድ አድርጌ ነበር ግን ሄዱ። ከዛ አየሁትና እሱም ኢትዮጵያዊ ነው ብዬ አስቤ ግን ቪዲዮ ላይ አይቼ አላውቅም ነበር እና ኢትዮጵያዊ እስቲ ከዛ ደግሞ ዝም ብዬ ጠየቅኩት ስለ ካሜራዎች ምናምን ዝም ብዬ ጠየቅኩት። እኛ ቤት መጥተህ ማለት ነው ካታር ፋውንዴሽን ሄድ እኛ ቤት መጥተህ ነው የተዋወቅነው ካታር ፋውንዴሽን። ካታር ፋውንዴሽን ሶስተኛ ዓመት ተማሪ ነበርክ? ሶስተኛ ዓመት ተማሪ ነበር። ኦኬ። ከዛ ደግሞ ከተመረቀ በኋላ ስራ ይዘን ተገናኘን። አሁንም ካሜራ በቀረጻ ነው በቀረጻ ላይ እኔ እያገዝኩኝ ነበርና በቀረጻ ኢንትረስት ስላለኝ ነው። ስራዬ እሱ አይደለም ግን ኢንትረስት ስለነበረኝ እና እሱም ደግሞ ተገናኘን። አወራን በደምብ ኮከባችሁ ወጥቼ ያመጣሁት አልላቀቃላ የተገናኘ አይ እንኳንም ተገናኘን። አሪፍ ኤክስፒሪየንስ ነው። ሶ አሁን ተመረቃችሁ ወጣችኋል፣ ስራ ይዛችኋል። ላይፋችሁ እንዴት ነው? አንድ ላይ ነው ሰብሰብ ብላችሁ የምትኖሩት ወይስ እንዴት ነው? የበፊት ዓመት ባህልንስ እንዴት ነው ታከብራላችሁ? ይመስለኛል ተማሪዎች አንድ ላይ ነው ያላችሁ። አሁን ሌላ ውጪ ካለው ከዶሃ ነዋሪ ጋር የሆነ የመደባለቅ አይነት አለ? የምታውቁት ሰው አለ እንደ ጓደኛ ወይ ዘመድ ነገር? 2 ዓመት ሆኖናል። ስለዚህ ያው ማወቅ አለብን። ያው ታውቃለህ ብዙ አይነት ሶሻል የሆኑ ፋንክሽኖች ውስጥ ስትገኝ ብዙ አይነት ሰዎችን ታገኛለህ። ለቢዝነስም ሊሆን ይችላል፣ በራስህም ለራስህም ነገሮችን ይችላል ታገኛለህ። ግን በእኛ እድሜ ያሉትም ሰዎች ታገኛለህ። ዶክተር ላይ ነው ግን ከዩኒቨርሲቲ ውስጥም የተመረቅነው ሰዎች አሁንም አንድ ላይ እንገናኛለን። ኢትዮጵያኖችም ከሆነ ለምሳሌ ለገና አሁን ገና እኛ ቤት ነበር የተከበረው። 10 ምናምን ሰው 18 ሰው እኛ ቤት ነበር የተከበረው ኢትዮጵያኖች ማለት ነው። እንሰበሰባለን። ልብሳችን ሀበሻ ልብሳችን አገን እንሰበሰባለን። አንዳንዶቻችን አንዳንድ ቦታ ስለምንሰራ ምሳ ሰዓት ራሱ እንገናኛለን። ቅርብ ጓደኞች ነው። ኦኬ። ቤተሰብም እኮ ፈልጎ ግን ከእንደዚህ አይነት ሰዎች ጋር ተገናኙ ምናምን ብሎ እንትን ይላል። ቤተሰቦቻችንም አሁን ይተዋወቃሉ። ገብቶሃል? ፋሚሊ ነው የምትሆነው። በቃ 4 ዓመት 5 ዓመት አንድ ላይ ነው። አሁን 6 ዓመት አንድ ላይ ኖረናል። አንዱ አጠገቤ ነው የሚኖረው፣ አንዱ ላይ ነው የሚኖረው ከኔ ጋር። ወንዶችም ሴቶችም አንድ ላይ ነው የምንኖረው ማለት ነው። እና ትልቅ ኮሚኒቲ ነገር አለ። ማህበር ግን ቀላል አልነበረም። ነገር እንደዚህ አይነት መፍጠር ሁላችንም መሞከር ነበረብን። ግን ያው አለ ኢትዮጵያ ኮሚኒቲ አለ። እንዴት ነው ውጪው ካለው ማህበረሰብ ጋር ግን አሁን ትገናኛላችሁ? አሁን ለምሳሌ እርስ በራሳችሁ እንትን ማለታችሁ ምናልባት ኢፌክት ሳይድ ኢፌክት አይኖረውም ወይ? ውጪ ካለው ማህበረ ከእንደኛ አይነቱ ጋር ለመገናኘት ከውጭ ያሉ ኢትዮጵያኖች ጋር እዚሁ ሀገር ሆነው እኔ ለምሳሌ ለምሳሌ አብዛኛው ጊዜ ኤምባሲ ሄድ ነበረ። አብዛኛው ኤምባሲ ፋንክሽኖች እንደውም የእኛን ተማሪዎችን ኤምባሲ ጋር ለማገናኘት ብዙም ከሮች አድርጌ ነበር እና አምባሳደሩንም ምናምን አውቃቸዋለሁ። እና በዛ ምክንያት ብዙ ሰዎችን ያው ቤተክርስቲያን ትሄዳለህ፣ ብዙ ሰው አቢሲኒያ ምናምን ትሄዳለህ፣ ብዙ ኢትዮጵያኖችን ታያለህ በዛ ጊዜ ነው። አይ ሚን ከዛ ባሻገር አሁን ላይክ እንደ ሶሻል ግንኙነት ወይ የሆነ ቦታ በእንግድነት ተጠርተህ የሆነ ቤተሰብ ጋር ሄደህ እንደሱን ለማለት ፈልጌ ነው እንጂ ሆቴል እና ቤተክርስቲያን መስጊድ ብትሄድ ታገኛለህ ሰው። እሱም አለ። የሆነ ጊዜ በጣም አንድ ቅርብ የሆንኩት 2-3 ፋሚሊዎች አሉ። የሆነ ጊዜ ለቪዲዮ ለመቅረጽ ዶክመንታሪ ለመስራት አስቤ ነበርና የሆነ ዶክመንታሪ እየሰራሁ ነበር እና በዛ ሰዎችን አይ ነበር እና ይጋብዙኝ ነበር ማህበሩ የሆነ በቆም ውስጥ ገብቼ ነበር ለሆነ ጊዜ። ከዛ በኋላ ግን ከሀገሩ ከወጣሁኝ በኋላ ለብዙ ጊዜ ተረሳሳ። ከዛ የሆነ 2ኛ ዓመትና 3ኛ ዓመት ቅርብ ነበርኩ ከ3-4 ፋሚሊዎች ጋር እንደዚህ ይሄድ ነበረ ቦታዎች አዲስ አበባያን እና ሜዘራውን እዛ አካባቢ ይሄድ ነበር እና የተለያየ አይነት ይመስል ሰዎች የሚኖሩትም እዚህ። የሚገርመው ነገር ግን ያው ምናልባት የመረጥኳቸው ሰዎች ሊሆን ይችላሉ። በጣም ሪሊጅን ምናምን አለ በስርዓት በጣም ሃይማኖተኛ ሰዎች ናቸው።
እንጃ ዳያስፖራ ስትሆን ሃይማኖተኝነት ምናምን አንድ ላይ ይመጣ ነገር ይመስለኛል። ወይ በጣም ትሆናለህ ወይ በጣም አትሆንም። ልክ እንደዛ ነገር ነው። ያ ብዙ ጊዜ እንሄድ ነበረ። ብዙ አይነት ሰዎች ብዙ አይነት ችግሮች አይቻላቸው ኢትዮጵያውያኖችም ሆነው ማለት ነው። ለምሳሌ አንድ ሌላ ልጅ ነበረ፣ ቀን ሰራተኛ ነበረ እና ሚስት አለችው፣ እህት አለችው። ሁለቱም እሱ ላይ ነው የሚጠጉት። ግን አክሲደንት ነበረው እና በሬስፒሬቶሪ ትራክት ብቻ ነበር የሚለው ሶሪ በሬስፒሬሽን ኦኬ በቃ ሙሉ በሙሉ ፓራላይዝ ሆኗል እና እሱን በእርዳታ ነበር የሚለው ከእሑድ እስከ እሑድ ማለት ነው። አውቀው ነበር ከዛ በፊት ኦኬ እንደዚህ ከመሆኑ በፊት። በጣም ብዙ አይነት ሰዎች አሉ ማገኛቸው። ግን ሲክ ካላረከው ሰው በሰው ካላረክ ያው ከባድ ነው። በጣም ኢንሱላር የሆነ ኮሚኒቲ ነው እኮ እናንተ እዛ ቦንድ ስላደረጋችሁ። አዎ ግን አንድ ሰው ስታውቅ ሌላ ሰው ያሳያሃል። ግን አንተ ምን ያህል ኦፕን ከሰው ጋር ለመቀላቀል የሚለውም ይወስነዋል ነኝ። ግን ያው አንዳንድ ጊዜ አይኖርም። ጊዜ አይኖርም። በጣም ኮንሲስተንት የሆነ ነገር መቀጠል በጣም ከባድ ነው። ግን ዋጋ መክፈል ይጠይቃል። ያው ጊዜን ቆጥበህ ከሰዎች ጋር ለመገናኘት። ግን ያው እውነት ለመናገር ጊዜ አይኖርም ይባላል እንጂ ጊዜ ሁሌ መፍጠር ትችላለህ። ቅድም ስራ ባላጋኝ ኖሮ ምናልባት ግራጁዌሽን ስኩል ቻንስ አለኝ ስትል ሰምቻለሁ። ምንድን ነው አልገባኝም። ምን እንደገና መማር ነው ወይስ ምንድን ነው? እንደገና ማስተርስ ማለት ነው። ማስተርስ? አሁንም እሱን እቀጥላለሁ። ኦኬ ማስተርስ አስፈላጊ ነገር ነው። ግድ ነው። የተለየ ግሬድ የተለየ ሳላሪ ስኬል ምናምን ይሰጥሃል። ደግሞ ትምህርቱንም በደንብ ትማራለህ ማለት ነው። ግን ከረት ላይ አሁን ኮንሳልቲንግ ውስጥ ስላለኝ ትንሽ ኤክስፔሪንስ ትንሽ ፕሮሞሽኖች ምናምን ከገኘ በኋላ የሚቀጥሉ ቻፕተር ነው ማለት ነው። ግን ያ ማስተርስ አስፈላጊ ነገር ነው። እየሰራ አፕግሬድ ላይፍ አሁን ተመችቷል ኳታር ላይ? በጣም ምንም ኮምፕሌን ማድረግ ነገር የለም። በጣም ጥሩ ነው። ምንድን ነው እቅድ አሁን? እቅዴ ልክ እንደ ህፃን እየነበርኩኝ በየጊዜው ይቀየራል። እንደ ሲቹዌሽኑ ማለት ነው። እንደ ሲቹዌሽኑ አዳፕት ማድረግ አለብህ። ዋናው ነገር እሱ ነው። ዋናው ነገር ሌላኛው ዋናው ነገር ግን ያው ግራጁዌት ስኩል ማስተርስ ከተማርኩኝ በኋላ ኤምቢኤ ወይም በጄዲ ሌላ ሀገር ጋር ኢሚግሬት ማድረግ ሀሳብ አለኝ። ተመሳሳይ ኩባንያ ሊሆን ይችላል፣ ኢንተርናል ትራንስፈር ሊሆን ይችላል። ብቻ እንደዛ አይነት ሀሳብ አለኝ። ኦብቪየስሊ እዚህ ሀገር ውስጥ መኖር ዘላቂ አይሆንም። በጣም ብዙ አመኔቶች አሉት። እዚህ ሀገር ውስጥ 20-30 ዓመት መኖር ትችላለህ። ግን በቃ የሆነ ስቶፕ አለ። ምክንያቱም ምሳ ካቆምክ በኋላ ውጣ ነው። ላይፍ ይከብዳል። ከባድ ነው። ይቻላል፣ መስራት ይቻላል። ሳላሪ ጥሩ ነው። ኤቭሪቲንግ ኢዝ ፋይን። ሶ ይቻላል። ግን ያው ወደፊት ስለሌለሽ ፕላን ቢ ያስፈልጋል። አዎ ፕላን ቢም ሳይሆን ወደፊት ስለሌለሽ ስታስብ ነው አይነት ኢንቫይሮንመንት ነው እንዲያድግ የምትፈልገው። ውስጥህም ይነግርሃል እኮ እስከ መጨረሻው እና ደግሞ እና ለምሳሌ አሁን ቤት ምናምን ትሰራለህ፣ ግን እዚያ የለም የምትሰራው። ምክንያቱም ኦን ማድረግ እዚህ አይቻልም። ፕሮፐርቲ ማለት ነው ይችላል እኮ ፐርል ምናምን ከፈለክ ነው። ግን ቤት አይደለም። እሱስ ላይክ አፓርትመንት ኦን አድርገህ ትስላጠስ። ግን ያው እዛ ያን ኢንቨስትመንት ሌላ ሀገር ውስጥ ልትወስደው it's going to be a villa, you know? So like just passport ተቀብዬ ስታስብ እዚህ አይደለም የምታስበው። ግን ሊሆን ይችላል፣ እዚህም ሊሆን ይችላል። ያው አዲስ ማለችም ያስፈልጋል። ለምሳሌ ሌላ ሀገር እንደዚህ ንብረት አፍርተህ ኑሮዬን እዛው ላድርግ ብትል ከጊዜ ቆይታ በኋላ ፓስፖርትም ይሰጣል፣ ዜግነትም ታገኛለህ። እዚህ ግን ያው ኦፖርቹኒቲ ስለሌለ አሜታም አይኖርም፣ ፕሮፐርቲ ሬዚደንስ የለም፣ ዜግነት የለም። ዘላቂ አይደለም ይሄ። ግን ልክ እንደዚህ እንደምንም ግን ጥሩ ስራ ስታገኝ መውጣት ይሰለቻል። ወደ ትምህርት ማሰብ ትንሽ ይከብዳል። ግን የሆነ ቤርሙዳ ነገርማ አላት እወጣለሁ ብለህ ኳታርና ድሬዳዋ ገብተህ አትወጣም። ድሬዳዋም እኮ እንደዚህ ነች፣ ከገባህ አትወጣም። ነገሮች ይመቻቹልሃል። ኮንፈርት ዞን እኔን ጨምሮ አብዛኛው ሰው 2 ዓመት ብሎ ይመጣል። ግን ሰዎች ይወስናሉ። እኔ ሰርክል ውስጥ ያሉ ሰዎች ግን ከወሰኑ በኋላ ይወጣሉ። 1 ዓመት ሲያሉ ውሳኔ ይፈልጋል። በጣም ቆራጥነት ያስፈልጋል። ምክንያቱም በጣም ብዙ ኢንታይስ የሚያደርጉ ነገሮች አሉ። በጣም ብዙ ነገሮች ቀላል ናቸው።
አይ ኦፕሽን ካለ ትወጣለህ። አሁን እኮ የኦፕሽን ማጣት አቺቭ ነው ካረክ እኮ የሚያስቀረው። ፕላንን እኮ ፊክስድ ማድረግ ትችላለህ እሱ ማለት ነው። ነገር እኮ ነው። አሁን ዋናው ሀሳብ እሱ ኦፕሽን የለም ብሎ ማሰብ ነው ችግሩ። ምክንያቱም ሪሰርቹ በስርዓት ተደርጓል። ገብቶሃል አይደል? ሁሉ ነገር አይተሃል፣ ብዙ ሰዎችን አማክረሃል፣ ብዙ አማራጮች አሉ። አንደኛ እሱም ነው፣ ሁለተኛ ድፍረትም ይፈልጋል፣ መወሰን ይፈልጋል። በጣም ሪስክም አለው። ሪስክ አለው። ቢዝነስ ነው፣ አፕ ኤንድ ዳውን ይኖረዋል። በጣም unbelievably comfortable ነው እዚህ but በጣም can get better, you can always get better አይደል? so ግን ሌላው ነገር ግን አማራጭ የለም ብለህ ብታስብም እንኳን የሚገርም ነገር ብዙ ነገሮች አሉ። ከየትም ተነስቶ የትም መድረስ ይቻላል። በጣም ብዙ ኦፕሽኖች አሉ፣ ሰዎች አሉ እንደዚህ የሚያደርጉ ማለት ነው። አልቋል ብለህ ታስባለህ? ሶ አይ ቲንክ ፕሮግራማችን ወደ ማለቂያው እየመጣ ነው። ማስተላለፍ ከዛ በፊት እዚህ እንድትደርስ ለረዱ ማመስገን የምትፈልጋቸው ሰዎች ካሉ እዛው ማስታከ ደግሞ ማመስገን የምትፈልገው ተቋም አካል ካለ ማንኛውም። አባትና እናቴን መጀመሪያ በጣም ሰፖርቲቭ የሆኑ ሰዎች ናቸው። በጣም ከመጀመሪያው ጀምሮ እስከ መጨረሻው ድረስ የፈለግኩትን ነገር እንዳደርግ ይገፋፉኛል። ምንም ተጽዕኖ አልነበረባቸውም እና በጣም በጣም ያለ እነሱ የትን ማልደርስ አይነት ሰው ነበርኩኝ። ቤተሰቦቼም ጓደኞቼም በጣም ብዙ ሰፖርቲቭ ኤንቫይሮንመንት ፈጥረው፣ አስተማሪዎቼም አሁንም የምሰራባቸውም ሰዎች በጣም ጥሩ የሆነ ኤንቫይሮንመንት ውስጥ በጣም እድለኛ መሆን የማያባቸው ነገሮች ናቸው ያሳለፍኩት ማለት ነው። እና ሁሉንም ሰዎች ማመስገን እፈልጋለሁ። ፈጣሪንም ማመስገን እፈልጋለሁ። መጀመሪያ እሱ ነበር። ግን ያው አብዛኛው ነገር በእድል ነው። ግን እድልህን ደግሞ ራስህ ነው የምትፈጥረው። እድልህን እና እድልህን መጠቀም መቻል አለ። ያንተ ጥንካሬ ከሌለበት እድልም እኮ ባክኖ ይቀራል። እና እሱ ነው አስፈላጊ ነገር። እድል ራስህ መፍጠር የምለው ነገር ካለ አብዛኛዎቹ ኦፖርቹኒቲዎች የተዘጉ ይመስላሉ። የትኛውም እድሜ ሊሆን ይችላል፣ የትኛውም ከፍና ዝቅ ሊሆን ይችላል። ምክንያቱም እኔ ህይወት ውስጥ በጣም ብዙ ከፍና ዝቆችም ነበሩ። ግን ዋናው ነገር ምንድን ነው? የሚቀጥለው ነገር አለ። ያለፈው ነገር ያለፈ ነገር ነው። ያለፈ ነው። በጊዜው የነበረን እውቀት ተጠቀም። በጊዜው የነበረን እውቀት ተጠቅመ ደግሞ ውሳኔዎች ወስን። ከዛ በኋላ ምንም የምትጸጸተው ነገር ያለ ካላወቅም ነው ምን ማለት ትችላለህ። ስለዚህ ይሄ ደግሞ ራስን እድል ትፈጥራለህ ማለት በዛ መንገድ። ስለ ፕሮግራማችን ምን አስተያየት አለ? ማስተካከል ያለብን ነገር ካለ ያው ፊት ለፊት ተናገር። ፕሮግራማችን ጥሩ ነው፣ ቀጥሉበት። ማስተካከል ያለብን ነገር ካለ ምንም ችግር የለም። ተመችቷል። እንደ ጀማሪ ምንም ጀማሪም አይደለም እንደ በጣም ብታዩ ቢሃይንድ ሲን በጣም ጥሩ ሴታፕ ነበር የነበረው። ኢትስ ቬሪ ናይስ። በጣም ኦርጋናይዝድ ነው። ብርሃኑ ትንሽ አየው ከፍ ያደረግ ነው። ካላየው በስተቀር ስታየው ነው መብራቱ ከባድ። ስታየው አይን ያጠፋል። ነገ መነጽር እገዛለሁ ባንተ ችግር የለም። እኛ ማክበረን እዚህ ስለመጣ በጣም እናመሰግናለን። በሚቀጥለው ደግሞ ወይ ማስተርስን ይዘህ ወይ ደግሞ ፋሚሊ መስርተን እንደምንገናኝ ተስፋ አደርጋለሁ። የዛሬ ፕሮግራማችን ይሄን መስል ነበር። እንግዲህ በቀጣይ ከሌላ እንግዳ ጋር እስክንገናኝ ቸርን ሰብት ሰላም ቆዩና ቴንክ ዩ። አመሰግናለሁ በጣም